ሆይ ቃልን አትረሳ ተናግረህ ክብር አምላካችን ሆይ በተፈለግበት ትገኛለህ። ይህን ጌታ ስፍራ አይወስንህም። አምላካችን ሆይ እንዳንተ ያለ የለም። ይህን ጌታ ስምህ ብሩክ ይሁን፣ ስምህ ብሩክ ይሁን። ሃሌሉያ ሃሌሉያ። እናመሰግናለን አምላካችን ሆይ እነዚህ ሶስት ጉዞቻችን ሶስት መንገዶቻችን ይኸውና ሳትለየን ሳትተወን ዘመን በዘመን ሲተካ አቤቱ ጌታ በዚህ ምድር ላይ ያለ ነገር ሁሉ ሲለዋወጥ ሳትለወጥ ይኸውና እስከ ዛሬ ድረስ አለ። እኛንም እዚህ አድርሰህናል። ስምህ ይባረክ። ክብር ሁሉ በሰማይ በምድር ላንተ ይሁን። የኔ ጌታ በታማኝነት ሚዛን ተመዝነን እንዳንቀልድ እኛንም እግዚአብሔር ሆይ ከባህሪ አካፍለን። የኔ ጌታ ቃላችን ታማኝ፣ ለኑሯችን ለትዳራችን ታማኝ፣ ለአገልግሎታችን ታማኝ፣ ለእምነታችን ታማኝ፣ አምላካችን ለቃልህም ታማኝ የኔ ጌታ እንድንሆን የታማኝነትን መንፈስ ከአንተ ከአባታችን እንድንወርስ ተናግረን እንዳንከዳ እግዚአብሔር ሆይ ቃል ገብተን እንዳንረሳ የኔ ጌታ በዚህ ባህሪ እኛንም ባርከን። ጊዜያችንን ተረከብ። እኛ ጋር አሁን መጽሐፍን ከፍተናል፣ ልባችን ከፍተናል፣ ጆሮአችንን ከፍተናል፣ አዳራሹን ከፍተናል። አንተ ደግሞ ሰማይን ክፈትልን። በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። እግዚአብሔርን እናመሰግናለን። እና በዚህ ሁለት ክፍለ ጊዜ በዚህ ወቅት እግዚአብሔር የሰጠኝን ሀሳብ እንካፈላለን። ርዕሳችን የሚሆነው የማንነታችን ጉዳይ የሚል ነው። የማንነታችን ጉዳይ፣ የማንነታችን ጉዳይ የማንነታችን ጉዳይ በሚል ርዕሰ ሀሳብ ነው ዛሬና ነገ የምንካፈለው። በአሁኑ ጊዜ ከ2009 ከፈረንጆቹ 2009 ጀምሮ ውስጥ ያለ በየሄድኩበት የማካፍለው ሀሳብ ነው እና ሁለት ክፍለ ጊዜ ያው አጭር ነው፣ ግን ዋና ዋና ነገሮች ሌላ ቦታ ያካፈልኩትን እንዳይቀርባቸው ለማድረግ ሞክራለሁ። ከትንቢተ ዮናስ አስቀድመን አንድ ሀሳብ አየት አድርገን ቶሎ ቶሎ ለመሄድ እንሞክራለን። ሳይመሽባችሁ በፓብሊክ ትራንስፖርት የምትጠቀሙ የመሳሰለ ሀሳብ እንዳይገባችሁ። ትንቢተ ዮናስ አስቀድሜ ባክግራውንዱ ትንሽ ለማስታወስ የምታውቁት ታሪክ ነው። የዮናስ ታሪክ በመጽሐፍ ቅዱስ ካሉ በጣም ተናፋቂ ተወዳጅ ገጸ ባህሪያት አንዱ ነው። ሕፃናት ሳይቀር እንደ ዮናስ አይነቱ በአሳ ነባሪ ሆድ 3 ቀን ከሌሊት ተኛ፣ በኋላም አሳ ነባሪው እንዲተፋው ስታዘዝ ተፋው የሚለው ነገር ለልጆችም ጭምር በጣም ጣፋጭ ታሪክ ስለሆነ ሁላችን በዚህ እናውቀዋለን። እና እግዚአብሔር ነነዌ ወደሚባል ወይም አሶር ወደሚባል በዘመኑ ትልቅ ኢምፓየር ትልቅ ገናና መንግስት የነበረ የዛሬው ኢራቅን፣ አፍጋኒስታንን እንደዛ አካባቢ ያለውን የዓለም ክፍል የጠቀለለ መንግስት ነው። እና ከዛ እየመጡ ያው
ይሄን የይሁዳን ምድር የእስራኤልን ምድር ብዙ ጊዜ ያስጨንቁ ስለነበረ ሳማን ነው ዮናስ ወደ እነዚህ ሰዎች ሄዶ የምህረት አዋጅ ወይም ወንጌል መስበክ ፈቃደኛ አልነበረም። በጣም አቂሞባቸው ነው ቂም ይዘዋል። ለማንኛውም አይሁዳዊ በልቡ ውስጥ ቁስል አለ። ምክንያቱም በየጊዜው እየመጡ ይወሯቸዋል፣ ሀገር ያፈርሳሉ፣ ንብረት ይዘርፋሉ፣ እርሻ ያቃጥላሉ፣ ሰዎችን ይገድላሉ። እንደዚህ የመሳሰለ ብዙ ክፉ ነገር ስለሚያደርጉባቸው ወደ እነዚህ ሰዎች ሄዶ እግዚአብሔር ተመለሱ ይላችኋል፣ ብትመለሱ ይቅር ይላችኋል የሚባል የምህረት እና የይቅርታ ወንጌል መስበክ በጣም ለአንድ አይሁዳዊ ነቢይ በእውነት በጣም ከባድ ነው። እኔ አልፈርድም። ብዙ ጊዜ እንዲሁ ሳናቅም አንዳንድ ጊዜ በሰዎቹ ጫማ ሳንገባ ዝም ብለን እንፈርዳለን እና ለአንድ ሰብአዊ ሰው ቀላል አይደለም። በተለይም ደግሞ በብሉይ ኪዳን መንፈስ አይን ለአይን ጥርስ ለጥርስ በሚባልበት ኪዳን ውስጥ ላለ ሰው ለሰው እንደ ስራው እንደ ካይዱ እንዳመጣጡ መልስለት በሚባልበት ኪዳን ውስጥ ላለ ሰው ዛሬ እንደኛ እንደ አዲስ ኪዳን ዘመን የበደሏቸውን ይቅር በሉ የሚረግሟቸው መርቁ በሚባልበት ኪዳን ውስጥ ስላለን እንፈርዳለን እና ዮናስ ሊፈረድበት አይገባም ባይነኝ። እኔ ትክክል ነው ማለት ባይሆንም ግን ደግሞ ሰው መሆኑን ሳንረሳ እና ወደ እነዚህ ሰዎች ሄጄ የምህረት አዋጅ አላውጅም፣ ይህን የምህረት ወንጌል አልሰብክም። ምክንያቱም ይህን የምህረት አዋጅ ሄጄ ካወጅኩኝ ከሰበኩኝ ሰዎቹ ገር ሆነው እሺ ብለው ንስሐ ቢገቡና በቃ ከክፉ ስራቸው ቢመለሱ እግዚአብሔር ምህረት ቢያደርግላቸው በኃያልነታቸው በገናናነታቸው ይቀጥላሉ። ከቀጠሉ ደግሞ ነገ ተነገ ወዲያ ተመልሰው እኛኑ መልሰው ያስጨንቁናል። ስለዚህ አጭሩ መንገድ ምንድን ነው? ለእነሱ ስለ ምህረት አለመናገር ነው። ስለ እግዚአብሔር ይቅርታ ስለ መመለስ የሚባለው ነገር አለመንጋር ነው እና በኃጢአታቸው እንዲቀጥሉ በክፋታቸው እንዲቀጥሉ መተው ነው። ከቀጠሉ ደግሞ እግዚአብሔር ይቀስፋቸዋል፣ ይቀጣቸዋል፣ ይፈርድባቸዋል፣ ያጠፋቸዋል። ያኔ እናርፋለን የሚል ካልኩሌሽን ነው እንግዲህ። ስለዚህ ይሄ ወደዚህ ወደ ነኔ ወደሚባለው ሀገር መሄዱን ትቶ ወደ ሰሜን ምዕራብ አቅጣጫ ብዙ መጽሐፍ ቅዱስ አዋቂዎች እንደሚናገሩ የዛሬ ስፔን የሚባል እዚህ ቅርባችሁ ለእናንተ ወደሚገኝበት አቅጣጫ ተርሴስ የሚባለው የዛሬ ስፔን ነው ይላሉ። ስፓይን ወደዛ አቅጣጫ ጉዞውን ቀጠለ ይላል እና ጥቂት እንደሄደ ግን ይመስለኛል በቃ የየብሱ የመሬቱ መንገድ በጣም ረጅም ስለሆነ ድካሙን ፈርቶ ጀልባ ከተገኘ ብሎ ወደ ሜዲተራኒያን ባህር ወረድ ሲል ወደ ድንገተኛ ጀልባ ደግሞ አገኘ። ወይ አርፍዶ የተነሳ ወይ ቀድሞ የተነሳ ብቻ ከሰዓቱ የሆነ የተዛባ ጀልባ አግኝቶ ዋጋ ከፍሎ ተሳፈረ ይላል። ትንሽ ቆይቶ ደከመውና የሆነች ውስጥ ገብቶ ተኛም ይላል እና እንዲህ ባለበት መካከል ላይ ያው የምታስታውሱት ነው በባህሩ ላይ ማዕበል ተነሳ እና ማዕበሉ በጣም ኃይለኛ ነበር። ጀልባዋ በጣም ትንገላታ ነበር እና የሁኔታ ለመግታት ለመለወጥ ባላቸው አቅም ባላቸው እውቀትና ልምድ ብዙ ሙከራ አደረጉ፣ አልተሳካም እና የተጫነውን ዕቃ ሁሉ ወደ ባህር ወረወሩ። ራሳቸውን ከመወርወር በመለስ ያለውን ሙከራ ሁሉ አደረጉ። ችግሩን ፈተናውን መግታት መመለስ አልተቻለም እና ይህን ጊዜ በባህር ላይ እንደዚህ አይነት ማዕበል ሲነሳ አውሎ ነፋስ፣ ኃይለኛ ዝናብ፣ መብረቅ የቀላቀለ የመሳሰለ አይነት የተፈጥሮ ከባድ ሁኔታ ሲገጥም የእግዚአብሔር ቁጣ የአምላክ ቁጣ ነው ተብሎ ስለሚታመን በዘመኑ በቃ አምላክ ተቆጥቶናል እና ግን የተቆጣን በማን ምክንያት ነው እና እስቲ ሁሉም ሰፈሩን ቤቱን ልቡን ይፈትሽ ተብሎ ፍተሻ ተደረገ። ሁሉም በቃ እኔ ምንም የማውቀው ነገር የለም እያለ ተሳፋሪ ሁሉና አንድ ሰው እዛ ስልቻ ገብቶ የተኛ ሰው ያልተጠየቀ ተገኘና ቀሰቀሱትና ከእንቅልፍ የምነው አንተ ሰውዬ ይሄ ሁሉ ነገር ሲሆን እንዴት ብለህ ነው የምትተኛው? ራሱ እንትኑ ራሱ እንዴት ተመቸ? እንዴት እንቅልፍ ሊወስድ ይችላል? በጣም የምትገርም ሰው ነህ፣ ምን ያህል ቢደክምህ ነው? ለማንኛውም ግን ይሉና ጥያቄ ይጠይቁታል። እዛ ጋር አሁን ያለ ነው ምን ሄደው ቁጥር 8 ላይ ይህ ክፉ ነገር በማን ምክንያት እንዳገኘ እባክህ ንገረን። ለምንድን ነው ግን ታሪኩን ሙሉ ለማድረግ እንደዚህ በጣም ጠበቅ አድርገው ሰው ውጥር አድርገው የሚጠይቁበት ምክንያት
እኔ ነኝ የሚል በጠፋ ጊዜ ወይም በኔ ምክንያት የሚል በጠፋ ጊዜ ምን ተደረገ ይላል? ዕጣ ተጣጣሉ አይደለም የሚለው በዕጣ ይለይ ብለው ዕጣ ሲጣጣሉ ዕጣው በማን ላይ ወደቀ? በዚህ በተኛው ሰውዬ ላይ ወደቀ። ይሄን ጊዜ ነው አንተ ሰውዬ ይሄ ክፉ ነገር በማን ከማለት ይልቅ በምን ቢሉ ይቀል ነበር። ግን ምን አይነት ፖላይት ቢሆኑ ምን አይነት እንደው ጨዋ ቢሆኑ እንደሆነ ይሁ በማን ምክንያት እንዳገኛቸው ኦልሬዲ ዕጣው ነግሯቸዋል። አይደል አላችሁ ከኔ ጋር? ዕጣው ነግሯቸዋል አይደለም? እና ዕጣ በጣም ይታመናል በዚያ ዘመን እና እግዚአብሔር ፍርድ የሚገለጥበት መንገድ ነው ስለሚባል ዕጣ ከተጣለበት በኋላ ኦልሬዲ ተለይቷል እና ይዘው በቃ ወይ መወርወር ወይ በጥፊ ወይ በርግጫ ወይ በምን ለዚህ መከራ ችግር የዳረከን አንተ ነህ፣ ከየት ነው የመጣው፣ ምን ሆነ ነው፣ ምን ሰርተህ ነው ከማለት ይልቅ አሁን በጣም የሚገርም ነገር ፔሸንትሊ በጣም በትዕግስት በልብ ስፋት በጣም ፖላይት ሆኖ ምን ይሉታል? ይህ ክፉ ነገር በማን ምክንያት እንደሆነማ ታውቀዋል። ግን ከማን ይውጣ? ከእሷ አፍ ይውጣ። እስቲ እንስማው የሚለው እና ይሄ የጅብ ችኩል ቀንድ ይነክሳል እንደሚባል ሮጦ ፈጥኖ ቸኩሎ በሚፈርድ ሶሳይቲ እንዲህ አይነት ነገር አይታሰብም። እንኳን በጣም ተለይቶ እንዲያው በጥርጣሬ ግንባር ፊትሽ ምናምን ይመሰክራል ተብሎ ሰው በቃ ነው ለፍርድና ለእንትን በሚጣደፍበት ዘመን እነዚህ ሰዎች በጣም የሚገርሙ ናቸው። ነገሩ ጥንት ነው ግን ድሮ ነው ግን ዛሬም ቢሆን ያው እንደዚሁ ነው እና በማን ምክንያት እንደሆነ ደርሷል ያውቀዋል። ግን አሁንም ለማረጋገጥ ይጠይቁታል። በማን ምክንያት ያገኘን ይመስልሃል? አንተ ስራህ ምንድን ነው? ከወዴት ነው የመጣኸው? መነሻ ዛሬ ጉዞ ስትጀምር የተነሳበት ከተማ፣ ሰፈር፣ ቀበሌ፣ መንደር፣ የመንገድ ቁጥር፣ የጣቢያ የመርከቡ ማቆሚያ ጣቢያ ምን ይባላል? ከየት ነው የጀመርከው ጉዞውን? ከዚያስ መኖሪያ ሀገርህ የት ነው? ምን ሀገር ይባላል? ምን ክፍለ ሀገር ይባላል? ምን ከተማ ይባላል? ምን ቀበሌ ይባላል? ምን የቤት ቁጥር ይባላል? ሰፈሩ የት ነው? ቋሚ መኖሪያ የት ነው ብለው ይጠይቁታል። ከዚያ ቀጥሎ ደግሞ ከማን ወገን ነህ? ዘርህ፣ ጎሳ፣ ብሔርህ ማን ነው? ጥያቄ ምን ጥያቄ ነው? የማንነት ጥያቄ ነው። ማንህ አንተ? 4 ቅርንጫፎች ቢኖሩትም ዋና ፎከሱ ዋናው ትኩረቱ የዚህን ሰው አጥንት፣ የዚህን ሰው ዲኤንኤ፣ የዚህን ሰው ደም፣ የዚህን ሰው ማንነት ትክክለኛ ማንነቱን ማወቅ ፈልገዋል። እንዳሁኑ ፓስፖርት ወይም አይዲ ካርድ የመሳሰለ ነገር የለም በዚያ ዘመን እና ሰውየው ከሚናገረው ውጪ በወረቀት ወይም በሆነ ነገር ተጽፎ ይሄ ነው የሚለው ነገር ስለሌለው ያላቸው አማራጭ ይሄ ነበር። ተናገር እስቲ፣ ስራ ምንድን ነው? ከወዴት መጣ? አገርህ የት ነው? መኖሪያ ትክክለኛ ቦታ። ወገንህስ ማን ነው? ለምን ይሄን ሁሉ እንደጠየቁ ባናቅም ለእኛ ግን በጣም ጠቅሞናል። 4 ቅርንጫፍ ያለው ግን አንድ ጥያቄ ነው የሚጠየቀው። ጥያቄ ማነህ የሚል ነው። ቅርንጫፎቹ ግን ስራን ይመለከታል። ይህን ጉዞ ሲጀምር ከየት እንደተነሳ መጠየቅን ያካትታል። ቋሚ መኖሪያ አገሩ ወይም አድራሻው የት እንደሆነ ያካትታል። በመጨረሻ ወገኑን፣ ዘሩን ያካትታል። ዮናስ ስለ ጉዳዩ ምን ያህል ደቂቃ እንዳሰበ ባላውቅም አሰብ ምክንያቱም ምላሹ በጣም የበሰለ በጣም የጠነከረ መልስ ነው የሚሰጠው እና አሰብ አድርጎ 4ቱን ቅርንጫፎች ወደ 2 አጠጋግቶ
ሶስቱን አንድ ላይ አንዱን ለብቻው ገንጠል አድርጎ ይሄን ሁሉ እንትን ሰራ። በቃ ይሄን ሁሉ ሂሳብ ሰራ በአንድ በሆነ ያህል ደቂቃ ዝምታ መካከል እና ሶስቱን ያልኳችሁ ከወዴት መጣ፣ አገርህ የት ነው፣ ከማን ወገን ነህ የሚሉትን ሶስቱን ጠቅለል አድርጎ እኔ ምናዊ ነኝ ዕብራዊ ነኝ ይላል። አንድ ይቀራል አይደለም? እሱ ምንድነው? ስራህ ምንድነው የሚለው። ስለ ስራው ደግሞ ምን ይላል? እኔ ባህሩን ይሄን የተናወጠውን ባህር የምታዩትን ባህር ከዚያ ደግሞ ኋላ የምንወጣበትን የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ። ስራዬ እግዚአብሔርን ማምለክ ነው። ግብርናም የለም፣ ቢዝነስም የለም፣ ፖለቲካም የለም፣ ምንም የለም። ስራዬ ምንድነው? እግዚአብሔርን ማምለክ ነው። ድሮ በኢትዮጵያ ቴሌቪዥን ሳምንታዊ ጥያቄና መልስ ፕሮግራም ነበር። ትክክል ሲመልስ ምን ይባላል? እዛ ይላችሁ በትክክል ተመልሰዋል ይባላል አይደል? እና ዮናስ በትክክል መልሰዋል አልመለሰም? በትክክል ተመልሷል። መጀመሪያ የመለሰው ማንነቱን አስመልክቶ የተጠየቀውን ጥያቄ በሶስት ቅርንጫፎች ብያቸዋለሁ። እሱ ግን ነገር ማብዛት ምን ያደርጋል ብሎ ጠቅለል አድርጎ እኔ ምናዊ ነኝ ዕብራዊ ነኝ። ትንሽ እንድናስብ ፈልጋለሁ። ዕብራዊ ነኝ ማለት እስራኤላዊ ነኝ ወይም አይሁዳዊ ነኝ ከማለት ጠንከር ያለ ነው። ለምን መሰላችሁ? አይሁዳዊ ወይም እስራኤላዊ ለመሆን ወይም ለመባል አንድ ሰው የሀገሩ የኢሚግሬሽን ሕግ በሚፈቅደው በሚጠይቀው መሰረት ማመልከቻ አስገብቶ ከዛ የሚፈለገውን የተቀመጠውን ሕግና ደንቡን ያሟላ ሰው ሆኖ ከተገኘ ከየትም ዓለም ቢመጣ ምን ይሆናል? አይሁዳዊ ወይም እስራኤላዊ ይሆናል። አሁን እኛ ከኤርትራ የኢትዮጵያ ከሆነ ዓለም መጥተን የዚህ የእንግሊዝን ሀገር የዜግነት ማግኛ ሕጎች ደንቦች አሟልተን እርግጠኛ ነኝ ፓስፖርት ያገኘን ሲቲዝን የሆነን አለን አይደለም? አይደል? ባይ በርዝ ባይ ብለድ አይደለም? በምንድን ነው? በፓስፖርት ነው ዜግነታችን አይደለም? በወረቀት ነው ዜግነታችን። እና ዲኤንኤያችን ቢመረመር ከነሱ አይደለም ወደዛ ነው የሚሄደው፣ ወደ አፍሪካ ቀንድ አይደለም ወደዛ ነው የሚሄደው። ግን ስንጠየቅ ምን እንላለን? እንግሊዛዊ ነኝ እንላለን። እንግሊዛዊ ነን፣ ልክ ነው። ግን በምንድን ነው? በወረቀት ነው እንጂ ደማችን ከደማቸው አይቀላቀልም። ዲኤንኤያችን በዲኤንኤያቸው ውስጥ የለም። ግን ስርዓቱን ሕጉን አሟልተን በቃ ነሸጠን፣ አማረን፣ ደስ አለን። ለምን በቃ እዚሁ እንትን ብዬ ማሙቼ አልቀርም ብለን አመለከትን። ሕጉን አሟልተን ስንገኝ ዜግነቱን አገኘን። አይሁዳዊ ነኝ ማለት አንድ ሰው ይችላል። በዚህ መልኩ የሆኑ ሰዎች ደግሞ እናውቃለን። እስራኤል ሀገር በኋላ ቆይተው ናቹራላይዝ የሆኑ ዜግነት ያገኙ ሰዎች እናውቃለን። እና አይሁዳዊ ነኝ ለምን አላለም? ወይም እስራኤላዊ ነኝ ለምን አላለም ካላችሁ ከተባለ ዮናስ በፓስፖርት ያገኘው ማንነት አይደለም። በፓስፖርት ያገኘሁት አይደለም። በማመልከቻ ያገኘሁት አይደለም። እኔ አይሁዳዊነትና እስራኤላዊነት በምንድን ነው? በደም ባይብለድ ያገኘሁት ስለሆነ እስራኤላዊ ብል አይሁዳዊ ብል ማንም ሊለው ስለሚችል ይቀልብኛል። ስለዚህ ሌሎቹም ማያገኙት ይሄ ዝም ብሎ መንገደኛ ሁሉ ከየት ነው የመጣ ሁሉ ማያገኘው ምን አይነቱ ነው? ዕብራዊነትን አያገኝም። ዕብራዊ ለመሆን ከአብርሃም መገኘት ይጠይቃል። በዚያ ዘር ግንድ ውስጥ ቅርንጫፍ መሆን ይጠይቃል። እኔ እንደሱ ነኝ። ንጹሕ አይሁዳዊ፣ ንጹሕ እስራኤላዊ ሲገኝ ምን ይባላል?
ዕብራዊ ይባላል እና እኔ እሱ ነኝ ተመልሷል አይደለም? ያው ማንነቴ ይሄ ነው። ማንነቴ ውስጥ የእግዚአብሔር ዘላለማዊ አጀንዳ አለበት። የእግዚአብሔር ዘላለማዊ ዕቅድ አለበት። የእግዚአብሔር ጥሪ አለበት። የእግዚአብሔር መለኮታዊ ምርጫ አለበት አይደል? አብርሃምን ከኡር ምድር ከባቢሎን ሀገር እኔ ወደማሳይ ምድር ውጣ ለበረከት ትሆናለህ ብሎ የጠራው ማን ነው? እግዚአብሔር ነው። ስለዚህ በዕብራዊነት ውስጥ የእግዚአብሔር ጥሪ አለ። በዕብራዊነት ውስጥ የእግዚአብሔር ማንም ጣልቃ ያልገባበት ከማንም ያልተማከረበት የእሱ ብቻ የሆነ ምርጫ አለ። ዕብራዊ በመሆን ውስጥ በአብርሃም እና በዘሮቹ ታሪክ ውስጥ እግዚአብሔር አለ። ስለዚህ እኔ ከዛ ነኝ። አዎ ልክ ነው። አሁን ዛሬ የሆነው ነገር ኢትስ ማይ ፎልት። ሰው በመሆኔ ዕብራዊም ብሆን ስጋ ለባሽ ሰው በመሆኔ ከወደቀው ፍጥረት አካል በመሆኔ ምክንያት ዛሬ ፌል አድርጌያለሁ፣ ተሳስቻለሁ። ምንም ጥያቄ የለውም። ተሳስቻለሁ ብቻ ሳይሆን እናንተንም ለሽብር፣ ለድንጋጤ፣ ለጉዳት ዳርጌያችኋለሁ። የሁሉ መንገደኛ ሕዝብ አዝናለሁ። በጣም ኃላፊነቴ ትልቅ ነበረ። ትልቅ ሰው ነኝ። ከትልቅ የተገኘው ነኝ። ትልቅ ዓላማ የተሸከምኩ ሰው ነኝ። አልፎ ተርፎ ደግሞ ነብይም ነኝ። ይሄ ትልቅ ማንነት ይዤ እንደዚህ ስህተት በመስራት ከእግዚአብሔር ተጣልቼ ተልእኮዬን ሚሽኔን ትቼ መንገድ አቆራርጬ ሲሄድ የመጣ ፈተና ነው አይደለም? ይሄ ፈተና ይሄን ማድረግ አልነበረብኝም። አም ሶሪ። ዴታ ምራት ምን ነካ? ይሄን ሁሉ እንኳን አለም እያላችሁ ነው አይደለም? ትንሽ አስተያየታችሁ ይመሰክራል። እየጨማመርኩ እኮ ነው እያላችሁ ነው አይደለም? አዎ እርግጥ ነው ሁሉም ነገር ባይጻፍም በዝርዝር ይሄ ሁሉ አለበት እዛ ውስጥ። ምክንያቱም መደበቅ ይችል ነበረ። እኔ መንገደኛ ነኝ፣ እኔ ከእንትን የመጣሁ ነኝ፣ ወደ እንትን የሚሄድ ነኝ ብሎ ትንሽ ማምታታት። አሁን እኛ ብዙ እንደምናደርገው አይነት እና አላደረገም። በቃ እኔ ዕብራዊ ነኝ፣ የሚገባኝን የሚመጥነኝን አላደረግኩም። ትክክለኛ ቦታ ላይ አልተገኘሁም። እኔ ችግር ፈቺ እንጂ ችግር ፈጣሪ መሆን አልነበረብኝም። እንደዚህ አይነት ፈተና ሲገጥም ወደማውቀው አምላክ ወደ ጠራኝ አምላክ ጮኬ ጸልዬ ተናግሬ መፍትሄን ማስገኝ ሰው ነው እንጂ መሆን የነበረብኝ የችግሩ ፈጣሪና ምክንያት መሆኔ በጣም ያሳዝናል፣ በጣም ያሳፍራል። ቢሆንም ግን ፌል አደረኩኝ ብዬ ወደቅኩ፣ ተሳሳትኩ ብዬ ደግሞ በስህተት ላይ ስህተት እንዳልጨምር በውድቀት ላይ ሌላ ውድቀት እንዳላስከትል አሁን መመለሻ ቀኔ ነው፣ መመለሻ ሰዓቴ ነው። እድል ነው ያገኘሁት። ሰዎቹ መጥተው በዕጣ አግኝተውኛል። በመሰረቱ በዕጣ ግን እንዳገኙኝ አንቅነው ባህር ውስጥ መወርወር ቢችሉ ማነው ግን ቢፈልጉ ይችሉ ነበረ፣ ግን አላደረጉም። ከኔ ይልቅ እነሱ ጻድቅ ሆነው፣ ከኔ ይልቅ እነሱ ጨዋ ሆነው በጨዋነት እያናገሩኝ ነው አይደለም? ስለዚህ እድሌ የመልካም እድል ቀኖቼ እየረዘሙልኝ ነው። በዚህ እድል ካልተጠቀምኩ ግን በኋላ ኮንሲኮንሱ በጣም አስፈሪ ጠንካራ ይሆናል። ስለዚህ አሁን እውነትን መናገሪያ ጊዜ አሁን ነው። መመለሻ ጊዜ አሁን ነው። ከዚህ በላይ እድል የለም። ያለ አይመስላችሁም? አዎ ይህን ሁሉ ለምን እንደመመጣ በኋላ ወደ እኛ ስንገለብጠው ነገሩ በጣም ይገባናል። እድል ተሰጥቶናል በጣም ብዙ ጊዜ በተለይ ደግሞ ያለፉት 30 ዓመታት ለኤርትራውያንም ለኢትዮጵያውያንም ወይም ለአበሻው ማህበረሰብ እግዚአብሔር በጣም እድል ሰጠን፣ ግን አልተጠቀምንበትም። መመለሻችን ነበር። ቆም ብለን የምናስብበት ጊዜ ነበር። ፌል እንዳደረግን ፍሬያችን መስክሮ የምንሆነው ሁኔታ የምናደርገው ስራ ምንሆናቸው ነገሮች እየመሰከሩ ጮክ ብለው እየተናገሩ ኦልሬዲ ዕጣ ወድቆብናል። እናንተ ናችሁ ለምድሪቱ ለሕዝቡ ስቃይ ምክንያቶች፣ ማትማልዱ ማትጸልዩ፣ በበጎ ስራችሁ በመልካም ሕይወታችሁ አምላካችሁን የምታምኑትን የምትዘምሩለትን ጌታ ማሳየት ያቃታችሁ። እኛ ሰፈር ካለው ክፋት ይልቅ እናንተ ሰፈር በልጦ፣ እኛ ጋር ካለው መከፋፈል ይልቅ እናንተ ጋር በዝቶ ገዝፎ ጮክ ብሎ ክፉ ስራችሁ ይናገራል፣ ይሰማል። እድል ግን ነበራችሁ ሰጥቷችኋል የምንባልበት ሁኔታ ውስጥ ስለሆነ ያለ ነው። እንድናስተውል እግዚአብሔር ማስተዋልን ይስጠን። እና ዮናስ
ቆም ብሎ አሰበና እድል እኮ ነው ተሰጠኝ በህይወት ኑር ተባልኩ እኮ ለዚህ ዲዛስተር ለዚህ አደጋ ምክንያት ሆኜ እያለ ቅድም ብያቸዋለሁ ዘመኑ የብሉይ ኪዳን ዘመን ነው የብሉይ ኪዳን ዘመን ነው ሰው እንደ ስራው እንደ ድካሙ የሚፈረድበት ጊዜ ነው እንጂ ምህረት ይቅርታ የሚባል ነገር ማለፍ መታለፍ የሚባል የሌለበት ዘመን ነው ስለዚህ ላደረገው ላስከተለው ችግርና ጥፋት ተገቢውን ቅጣት ማግኘት የሚገባው ሰው በዕጣ ከተለየም በኋላ ቆም አድርገው እንደገና ኢንተርቪው ያደርጉታል አይታችኋል ስለዚህ እግዚአብሔር እድል እየሰጠኝ ነውና ይህን እድል ማበላሸት የለብኝም ማጨንገፍ የለብኝም አሳልፌ መስጠት የለብኝም ብሎ እቅጩን እውነቱን ትክክሉን ይናገራል እግዚአብሔር ይርዳል እግዚአብሔር ይርዳል እግዚአብሔር ቃል በኤርምያስ 47 ላይ ይመስለኛል ቁጥር 16 ወይ 17 ላይ ስለ ፈርዖን ሲናገር ፈርዖንን ይላል ፈርዖንን በተሰጠው ጊዜ የማይጠቀም ጉረኛ ብላችሁ ጥሩት ይላል ብለው ጠሩት ይላል በተሰጠው እድል የማይጠቀም ምን ጉረኛ ብዙ እድል ተሰጠው መጽሐፍ ቅዱስ ጉረኛ የሚል ቃል እያመኖሩ አላነበባችሁ ይሆናል እና ጉረኛ ነን አሁን እኛ ጉረኛ ምንባል የሚያስበል የሚያሰይ ብዙ በጣም ብዙ ሁኔታ አለኛ እና ዮናስ ጋር እንምጣና እድሉን ተጠቀመበት ለመመለስ ተጠቀመበት በኋላም እንደምታዩት እኔን ወደ ባህር ምን አርጉኝ ጣሉኝ ባህሩ ምን ይሆንላቸዋል ጸጥ ይልላቸዋል የተሰጠውን እድል በአግባቡ ተጠቀመ ብላችሁ ይሄንንም በማሰብ ከዚህ በኋላ ማምለጥ የማይቻልበት መደበቅ መሰወር የማይቻልበት ሁኔታ ላይ ስለሆነ ያለሁት ከወደቁ በኋላ መንፈራገጥ ለመላላጥ ነው እንደሚባለው በማህበረሰባችን የወደቁ ሰው የሳትኩ ሰው ከሃዲዴ የወጣው ሰው አሁን መገላበጥ ምን ያደርግልኛል እውነቱን ልናገርና የሚያደርጉትን ያድርጉኝ ግልጹን ልናገርና የሚያደርጉትን ያድርጉኝ ብሎ እኔ ዕብራዊ ነኝ ግን የሚመጥነኝን የሚገባኝን አላሳየኋችሁም በጣም አዝናለሁ ከከፍታዬ ወርጃለሁ ከትልቅነቴ አንሻለሁ ነብይ ነበር የእግዚአብሔር አፍ ነበር መክሬ ገስጬ መመልስ ሰው ነበር ግን የራሴ አጥፊ ሆኛለሁ ቂመኛ ሆኛለሁ በቂም ነው አይደለም እንዴ በእነዛ ማሶራ ላይ ካለው ቂም የተነሳ ነው ሚሽኑን እጥፍ ያደረገ ወደ ሌላ አቅጣጫ ስለዚህ እንደዚህ ሆኛለሁ አሁን ከዚህ በኋላ ማጭበርበር አያስፈልገኝም ዋጋ የከበደ ዋጋ ያስከፍለኛል ብሎ ማንነቱን ተናገረ ዕብራዊ ሆኖ የጠራ አይሁዳዊ ሆኖ ነብይ ደግሞ ሆኖ እንደዚህ ማድረግ ለዚህ ችግር ለዚህ አደጋ መንስኤ መሆን አልነበረበትም ግን ነኝ ብሎ አመነ በቃ እኔ ነኝ አሁን ተው ሌላውን ነገር ተው ሌላ ሰው አትጠይቁ ሌላ ሰው ኢንተርቪው አታርጉ አትድከሙ ጊዜም አታጥፉ እኔ ነኝ ችግር ፈጣሪው ስለዚህ እኔ ወርውሩኝ እኔ ጣሉኝ ወንድሞቼ እናቶቼ እኔ ነኝ የሚሉ መሪዎች አገራችን ቢኖሩ አሁን የምታዩት እንግዲህ ሁለት ቤተሰብ ሁለቱም አንድም ቤተሰብ ነን እዚህ ያለ ነው አይደለም ቅድም በመግቢያ እንዳልኩት በጣም ደስ የሚል ጉባኤ ነው በእውነት በጣም ደስ ብሎኛል ይባርካችሁ ለራሳችሁ አጨብጭቡ በእውነት ጌታ ይባርካችሁ በእውነት ዛሬ እንደ በትንሹ መንግስተ ሰማይ ያለው መሰለኝ በእውነት በጌታ ፊት ነው የምነግራችሁ ለምን መንግስተ ሰማይ እንደምታውቁት ከነገር ከቋንቋ ከዘር ከወገን ነው አይደል ስለዚህ የመንግስት ሰማይ ትንሹ ሞዴል ትንሹ ምሳሌ ምናፍቀውም ደግሞ ይሄ ነው በየቦታው ምናልባት ነገር ትንሽ ገለጻ አድርግላችኋለሁ አሁን መዞርበትን አገልግሎት አንዱም ይሄ ነው ይሄንን ማምጣት ነው ቀድማችሁ ስላደረጋችሁት እግዚአብሔር ይባርካችሁ
እግዚአብሔር ሳይለየን ሰው የለየን፣ ዝም ብሎ ጫጫታ ዝም ብሎ ጩኸት የለየን። እናንተ ሰከን ብላችሁ አሰብ አድርጋችሁ እኛ እኮ በጌታ ቤተሰብ ነን፣ አንድ ነን፣ ጌታ ልጆች ነን። ፖለቲካው የፈለገውን ይበል፣ እኛ አገባንም አይመለከትም። ሚሽናችን አይደለም፣ ጥሪያችን አይደለም። የእኛ ጥሪ ወንጌል ነው። አንድ ነን፣ አንድ ቤተሰብ ነን፣ አንድ ሕዝብ ነን። እግዚአብሔር ይሁን። አንዴ በትግርኛ እየተዘመረ ሌላ ጊዜ በአማርኛ እየተዘመረ ምናልባት ኦሮምኛም የሚፈልግ ካለ እየተዘመረ ሌላም ካለ እየተዘመረ እኛን ጉራጌም እንዳትረሱ አደራቸውን። ሀዲያውም እንዳይረሳ፣ ጉራጌውም እንዳይረሳ፣ ሲዳማም ካለ እንዳይረሳ። ብቻ ዋናው ቁም ነገር በቃ እኛ ከነገድ ከዘር ከቋንቋ ከሀገር ከቦታ ሁሉ የተዋጀን በደሙ የተዋጀን የአንድ አባት ልጆች ሴትና ወንድ ልጆቹ ወንድማማች እህትማማች ይህን አስመስክራችኋል። ብራቮ! ጌታ ይባርካችሁ። ቀጥሉ። የሆነ ፖለቲሽያን የሆነ አሳሳች መጥቶ ቱስ ቢላችሁ እንዳትቀበሉ፣ እንዳትሰሙ። እኛ ገብቶን ያደረግነው በአይምሮ ነው ያደረግነው በመንፈስም ነው ያደረግነው ብላችሁ መልሱ። ስለዚህ ወደ ዮናስ ስንመለስ ለዚህ አይነት ማስተዋል ውስጥ መጣ። ማስተዋል ውስጥ መጣ። የሚመጥነኝን ወደ ጀመርኩት ትንሽ ወቀሳ ይመስል የመንፈስ ቅዱስ ወቀሳ ብላችሁ ሰዱት። እኔ ነኝ የሚል ያልኳችሁን እኔ ነኝ የሚል በሀገሮቻችን ቢኖር በሁለቱም መሪዎች ቢኖሩ አሁን ካለንበት ውድቀት፣ ድቀት፣ ጭቅጭቅ፣ ውርፊያ፣ ንትርክ፣ ነገር ፍለጋ አንገባም። እርግጠኛ ነኝ መሪዎች እኔ ነኝ ጥፋቱ፣ እኔ ነኝ አጥፊው፣ እኔ ነኝ ምክንያቱ ማለት አይሆንላቸውም። እኔ ነኝ ብንል የቤተ ክርስቲያን መሪዎች፣ አገልጋዮች፣ የመድረክ የፑልፒት ሰዎች ዛሬ ቤተ ክርስቲያናት አሲድ እንደፈሰሰበት ጨርቅ ተበጣጥሰው እንደዚህ በየሰፈሩ አይዘሩም ነበረ። ምናልባት አጥቢያ ሆኖ በምክክር በጸሎት በራእይ አጥቢያ አድርጎ መውጣት ይቻላል። በአንድ ስትራክቸር በአንድ መዋቅር መንፈሳዊ አባቶች ይኖሩን ነበር፣ መካሪዎች ይኖሩን ነበር፣ መንገድ የሚያሳዩን ጋይድ የሚያደርጉን ይኖሩን ነበረ። እና እንደዚህ በተስተስ ያደርጉን እኔ ነኝ ማለት ስላልሆነላቸው፣ እኔን ጣሉኝ ወደ ባህር ማለት ስላልሆነላቸው ስላልሆነልን ነው። ስለዚህ ዮናስ እኔ ነኝ በጣም ትልቅ ትምህርት ሰጪ ነው። ባልና ሚስት ከመለያታቸው ከመፋታቸው በፊት እኔ ነኝ ማለት አይችሉበትም። እኔ ነኝ ከምል እኔን ጣሉኝ ከሚል ቤቴ ይፍረስ፣ ልጆቼ ይበተኑ፣ እኔም ፈት ልሁን፣ ፈትቼ ሌላ ላግባ፣ ወደ ሌላ ልሂድ እና እግዚአብሔር የፈለገውን ያድርገኝ፣ ይፈልግ ይቅጣኝ ይላሉ። እኔ ነኝ የሚል በመጥፋቱ ምክንያት እኔ ነኝ የሚል በመጥፋቱ ባይብል ስተዲ ይፈርሳል። እኔ ነኝ የሚል በመጥፋቱ ሁሉም ነገር ይፈርሳል። እኔ ነኝ አይልም ሰው በተፈጥሮ። በጣም ከባድ ዳገት ነው። በጣም ከባድ ዳገት ነው። አንድ ምሳሌ እንደው ለአንዳንዶችም ትምህርት ሊሆን ስለሚችል ይመጣልኝ። አንድ ጊዜ አንድ ቤተሰብ ድንገት ገባው። በሰፈሩ ባይብል ስተዲ ቡድን ነበረንና እቤት በቤተክርስቲያን የተደራጀ እና ጨርሼ ሰዓት ጊዜው ምሽት ነው፣ ግን እንደው በቆሜ ሰላም ብያቸው ብዬ ያላሰብኩት ጣጣ ውስጥ ገባው። ባልና ሚስት ተጣልተው ተቋርፈው ደረሱ። ከዛ በኋላ የልጅቱ እናት ሕፃን ልጅ ታቅፈው የሆነ ጥግ ላይ ቁጭ ብለዋል። ሁሉም ዝም ብሏል። በኋላ ምን ሆናችሁ? ሰላም አይደለም? ሁለቱም ባልና ሚስት ምንም አላሉ። እኚህ እናት ብቻ ሞታቸውን አረባክ ልጆቹ እንደው ተጣልተው ሊባሉ ነው ሊጋደሉ ነው፣ እባክህ ምከራቸው፣ ተቆጣቸው አሉኝ። ወደ ኮሪደሩ ወስደው እዛ ተመልሼ ብላቸው እነዚህ ባልና ሚስት ብላቸው የገባሁት ወደ ቤታቸው አሁን በዚያ አቆጣጠር 8 ፒኤም ማታ እንደምትሉት 2 ሰዓት በእግር ቤት የሚሆን አካባቢ ሰዓት ነው የገባሁት። እስከ እኩለ ሌሊት እስከ ሚድናይት ድረስ እና ሁለቱም እሱ የሚለው እሷ ናት ይላል፣ እሷ የምትለው እሱ ነው። ያልጠቀሱት ጥቅስ የለም። በየመሃሉ ጸልያለሁ፣ ማላመጣው ምሳሌ የለም። ያቅሜን ያህል ብታገል እንዲያውም በተነጋገሩ ቁጥር ጭቃ ያዘው መኪና ባረጋችሁት ቁጥር ወደ መሬት ነው የሚገባው አይደለም፣ የባሰ እየሰመጠ ነው የሚሄደው። በተነጋገሩ ቁጥር ሰዎቹ እየሰመጡ ሄዱ።
እየተከፋፉ ሄዱ። አንዳንድ የተደበቁ ሚስጥሮችን ሁሉ ማውጣት ጀመሩ። መሰዳደብ ሁሉ ጀመሩ። አማኞች ናቸው ልብ በሉ። እና ማረጋውን ነገር አጣ። ያለሁት ከከተማው ደቡብ ጫፍ ነው። ቤቴ ደግሞ ሰሜን ጫፍ ነው። ከተማ ጫፍና ጫፍ። ምንድነው ማረጋው? ሞባይል ያለበት ዘመን አለ። ሞባይል የለም ያኔ። ቤተሰብ የት እንዳመሸውም አያውቅም። በጣም ጭንቅ ውስጥ ገባሁ። ምን ነው አልገባሁ፣ እግዚአብሔር ሳይመራኝ ነው የመጣሁት ብሏል። በኋላ ጌታ ሆይ በውስጤ ምን ይሻላል፣ ምን ላድርግ ስለው አሁን እነዚህ ሰዎች ሚስትም ባለም አንተን አንቺ ነሽ ነው የሚባባሉት። እኔ ነኝ ማለት አቅቷቸዋል አይደለም? አዎ በላንተ ብድግ በልና እኔን ማሩኝ፣ እኔን ይቅር በሉኝ ብለህ መሀላቸው ውደቃለሁ። ከዛ ወደ ራሴ ተመለስኩና ምን ቤት ነኝ እኔ? ቢፈልጉ የፈለጉትን ለምን አይሆኑም? እኔን አይመለከተኝም። ለምንድን ነው የምወድቀው? ደግሞ ደጋግሞ ድምፁ አሁን ከዚህ እስር ቤት የምትወጣው አንተ እኔ ነኝ ብለህ ከወደክ ብቻ ይለኛል። እና ትንሽ አሰብ ባረግና እኔ ምን ቤት ነኝ እላለሁ። እኔ ሲዋዛ ነኝ እንዴ? ምን ቤት ነኝ? ምን አገባኝ? እነሱ የፈልግ ጥጋበኞች ናቸው። እነዚህ በጣም ደግሞ በጣም ከታች ከድህነት የተነሱ ሰዎች ናቸው። በጣም ቡና ቤት ከምትሰራበት የቡና ቤት እንትን ሆና እሱም ደግሞ አንድ ተራ ወታደር ሆኖ ከዚያ ተነስተው ብቻ በሆነ ሁኔታ ህይወታቸው ተለውጦ ሚሊዮነር ሆኗል በምድራዊ ነገር ነው። እና እንዴ ጥጋቡ ነው እነዚህ ሰዎች እንደዚህ ያደረጋቸው። እኔ ድሃ ምስኪኑ መሀላቸው እግራቸው መወድቀበት ምን በወጣኝ ይላል። ደግሞ ያኛው ድምፅ ምን ይላል? በዚህ ሌሊት አንተ ከዚህ ጉድ የምትወጣ ይሄ ካረክ ብቻ ነው ይለኛል። በኋላ አልኩና ብድግ ብዬ እግዚአብሔር ከየት እንዳነሳችሁ አውቃለሁ። በስንት ነገር ውስጥ አሳልፎ ዛሬ ያደረሳችሁ በእውነት እግዚአብሔር ነው። እሱ ጥፋተኛ የለም። አሁን እንደምሰማው ደግሞ አንተም ጥፋተኛ አይደለሁም ነው የምትለው፣ አንቺም ጥፋተኛ፣ ግን ብቸኛው ጥፋተኛው እኔ ነኝ። እኔን ማሩኝ ብዬ መሀላቸው ስወድቅ ሰውየው እዚህ ቴሌቪዥን ጋር ነው፣ እሷ ደግሞ እዛ ምግብ መመገቢያ መስኮቷ አጠገብ፣ ሁለቱ ብቻ በሩጫ መጡና ወንድም ታምራት እኔ ነኝ ማለት ጀመሩ። አንተ ምን አደረግህ? አንተ የእግዚአብሔር ሰው፣ እኛ ነን፣ እኔ ነኝ። ተነስ በጌታ እባክህ በእግዚአብሔር አሉ። ታረቁ መጀመሪያ እዛው ድፍት እንደ ታረቁ መጀመሪያ ይሄው እንታረቃለን። ተሳሳሙ። አላየኋችሁ ተሳሳሙ። ግጥም አድርገው የአንድ ዓመቱን ሳይሆን አይቀርም የተሳሳሙት። በደንብ ተሳሳሙ። አለቀሰች ልጅቷ። ከዛ በኋላ በእውነት እኔም አለቀስኩ። ከዛ በኋላ ተነሳው። በሉ እናንተ ተንበርከኩ፣ ተራቸውን ተንበረከኩ። እጅ ለእጅ ተያያዙ። እጅ ለእጅ ተያዩ። እስቲ ደግሞ አያችሁ እኔ ነኝ ብሎ የሚወድቅ ድንጋይ አገርም ይታረቃል፣ ቤተ ክርስቲያንም ይታረቃል፣ ቤተሰብም ይታረቃል፣ ሰላም ይሆናል። ችግሩ ምንድነው? እኔን ጣሉኝ የሚል የለም። አንተ ውደቅ ነው እንጂ አንቺ ውደቂ ነው እንጂ ባልም ሚስትም እንኳን ቤታቸውን ለማፍረስ ልጆቻቸውን ለመበተን ኑሯቸውን ሀብታቸውን ሁለት ቦታ ለመበተን ከሀብታምነት ወደ ድህነት ለመምጣት በራሳቸው ላይ ይፈርዷታል እንጂ በምንም አይነት እኔ ነኝ አንዱ ቢል አንዱ አይሉ። እንደው እግዚአብሔር የረዳው ልቦና የሰጠው መንፈሱን ያለሰለሰው አንዱ ቢል ሌላኛው አይደለም። ወገኖች፣ ወንድሞች፣ እናቶች ዮናስ ምን አለ? እኔን ጣሉኝ፣ እኔ ትክክለኛ ሰው አይደለሁም፣ የነቢይነት ተልእኮ ሚሽኔን አልተወጣሁም፣ የዕብራዊነት ማንነቴን ኖሬ አላሳየሁም። ከትልቅ ሰው የተገኘው ከትልቅ ዘር የተገኘው ነኝ፣ ግን ያንን ሆኜ አልተገኘሁም። እናንተ አሕዛቦቹ በለጣችሁኝ። በጥፊ ልትሉኝ ሲገባችሁ፣ ገፍታችሁ ውሃ ውስጥ ልትሉኝ ሲገባችሁ ማነህ አንተ እያላችሁ እንደገና በትዕግስት እንደገና በልብ ስፋት እንደገና በትህትና ጠይቁኛላችሁ። ምናልባት ነቢይነቴን አይታችሁ ነው። ትልቅ ነገር ነው የሆነው።
እኔን ጣሉኝ አለ። ዕብራዊ ነኝ ግን አልመጠንኩትም አለ። ስራዬን ደግሞ ከጠየቃችሁኝ እኔ እግዚአብሔርን ማመልክ ሰው ነኝ። ስራዬ እሱን ማምለክ ነው። ግን አልተገኘሁበትም። ዛሬ አምላኬ ሆኜ አልተገኘሁም። አጥፊ ሆኜ ነው የተገኘሁት። አውዳሚ ሆኜ ነው የተገኘሁት። ለችግር ለፈተና ምክንያት መነሻ ሆኜ ነው የተገኘሁት። ይበቃናል። ዮናስን በሚመለከት ወደ ሐሳቤ ወደ ርዕሴ መልሻችሁ አቆመን እንሄዳለን። እኔና እናንተ ከዮናስ በላይ ትልቅ ነን። ትልቅ ነን። አላመናችሁም መሰለኝ እንዴ? ምን አገናኝቶን? ምን አገናኝቶን? አፍተር ኦል ብሉይ አዲስ የዕብራውያን ጸሐፊ እንደሚናገር ይበልጣል አይደል የሚለው በዕብራውያን መጽሐፍ። መልእክቱ ምንድን ነው? ከዛኛው ይሄኛው ይበልጣል። ከዛኛው ኪዳን ይሄኛው ኪዳን ይበልጣል። ከዛኛው ቤተ መቅደስ ይሄኛው ቤተ መቅደስ ይበልጣል። ተመልሷል አይደለም? ያው ማንነቴ ይሄ ነው። ማንነቴ ውስጥ የእግዚአብሔር ዘላለማዊ አጀንዳ አለበት። የእግዚአብሔር ዘላለማዊ እቅድ አለበት። የእግዚአብሔር ጥሪ አለበት። የእግዚአብሔር መለኮታዊ ምርጫ አለበት አይደል? አብርሃምን ከኡር ምድር ከባቢሎን ሀገር እኔ ወደማሳይ ምድር ውጣ ለበረከት ትሆናለህ ብሎ የጠራው ማን ነው? እግዚአብሔር ነው። ስለዚህ በዕብራዊነት ውስጥ የእግዚአብሔር ጥሪ አለ። በዕብራዊነት ውስጥ የእግዚአብሔር ማንም ጣልቃ ያልገባበት ከማንም ያልተማከረበት የእሱ ብቻ የሆነ ምርጫ አለ። ዕብራዊ በመሆን ውስጥ በአብርሃም እና በዘሮቹ ታሪክ ውስጥ እግዚአብሔር አለ። ስለዚህ እኔ ከዛ ነኝ። አዎ ልክ ነው። አሁን ዛሬ የሆነው ነገር ኢትስ ማይ ፎልት። ሰው በመሆኔ ዕብራዊም ብሆን ስጋ ለባሽ ሰው በመሆኔ ከወደቀው ፍጥረት አካል በመሆኔ ምክንያት ዛሬ ፌል አድርጌያለሁ፣ ተሳስቻለሁ። ምንም ጥያቄ የለውም። ተሳስቻለሁ ብቻ ሳይሆን እናንተንም ለሽብር፣ ለድንጋጤ፣ ለጉዳት ዳርጌያችኋለሁ። የሁሉ መንገደኛ ሕዝብ አዝናለሁ። በጣም ኃላፊነቴ ትልቅ ነበረ። ትልቅ ሰው ነኝ። ከትልቅ የተገኘው ነኝ። ትልቅ ዓላማ የተሸከምኩ ሰው ነኝ። አልፎ ተርፎ ደግሞ ነብይም ነኝ። ይሄ ትልቅ ማንነት ይዤ እንደዚህ ስህተት በመስራት ከእግዚአብሔር ተጣልቼ ተልእኮዬን ሚሽኔን ትቼ መንገድ አቆራረጬ ሲሄድ የመጣ ፈተና ነው አይደለም? ይሄ ፈተና ይሄን ማድረግ አልነበረብኝም። አም ሶሪ። ዴታ ምራት ምን ነካ? ይሄን ሁሉ እንኳን አለም እያላችሁ ነው አይደለም? ትንሽ አስተያየታችሁ ይመሰክራል። እየጨማመርኩ እኮ ነው እያላችሁ ነው አይደለም? አዎ እርግጥ ነው ሁሉም ነገር ባይጻፍም በዝርዝር ይሄ ሁሉ አለበት እዛ ውስጥ። ምክንያቱም መደበቅ ይችል ነበረ። እኔ መንገደኛ ነኝ፣ እኔ ከእንትን የመጣሁ ነኝ፣ ወደ እንትን የሚሄድ ነኝ ብሎ ትንሽ ማምታታት። አሁን እኛ ብዙ እንደምናደርገው አይነት እና አላደረገም። በቃ እኔ ዕብራዊ ነኝ፣ የሚገባኝን የሚመጥነኝን አላደረግኩም። ትክክለኛ ቦታ ላይ አልተገኘሁም። እኔ ችግር ፈቺ እንጂ ችግር ፈጣሪ መሆን አልነበረብኝም። እንደዚህ አይነት ፈተና ሲገጥም ወደማውቀው አምላክ ወደ ጠራኝ አምላክ ጮኬ ጸልዬ ተናግሬ መፍትሄም ማስገኝ ሰው ነው እንጂ መሆን የነበረብኝ የችግሩ ፈጣሪና ምክንያት መሆኔ በጣም ያሳዝናል፣ በጣም ያሳፍራል። ቢሆንም ግን ፌል አደረኩኝ ብዬ ወደቅኩ፣ ተሳሳትኩ ብዬ ደግሞ በስህተት ላይ ስህተት እንዳልጨምር በውድቀት ላይ ሌላ ውድቀት እንዳላስከትል አሁን መመለሻ ቀኔ ነው፣ መመለሻ ሰዓቴ ነው። እድል ያገኘሁት ሰዎቹ መጥተው በዕጣ አግኝተውኛል። በመሰረቱ በዕጣ እንዳገኙኝ አንቅነው ባህር ውስጥ መወርወር ቢችሉ ማነው እንትን ቢፈልጉ ይችሉ ነበረ፣ ግን አላደረጉም። ከኔ ይልቅ እነሱ ጻድቅ ሆነው ከኔ ይልቅ እነሱ ጨዋ ሆነው በጨዋነት እያናገሩኝ ነው አይደለም? ስለዚህ እድሌ የመልካም እድል ቀኖቼ እየረዘሙልኝ ነው። በዚህ እድል ካልተጠቀምኩ ግን በኋላ ኮንሲኮንሱ በጣም አስፈሪ ጠንካራ ይሆናል። ስለዚህ አሁን እውነትን መናገሪያ ጊዜ አሁን ነው። መመለሻ ጊዜ አሁን ነው። ከዚህ በላይ እድል የለም። ያለ አይመስላችሁም? አዎ ይህን ሁሉ ለምን እንደመመጣ በኋላ ወደ እኛ ስንገለብጠው ነገሩ በጣም ይገባናል። እድል ተሰጥቶናል በጣም ብዙ ጊዜ በተለይ ደግሞ ያለፉት 30 ዓመታት
ለኤርትራውያንም ለኢትዮጵያውያንም ወይም ለአበሻው ማህበረሰብ እግዚአብሔር በጣም እድል ሰጠን፣ ግን አልተጠቀምንበትም። መመለሻችን ነበር። ቆም ብለን የምናስብበት ጊዜ ነበር። ፌል እንዳደረግን ፍሬያችን መስክሮ የምንሆነው ሁኔታ የምናደርገው ስራ ምን ሆናቸው ነገሮች እየመሰከሩ ጮክ ብለው እየተናገሩ ኦልሬዲ ዕጣ ወድቆብናል። እናንተ ናችሁ ለምድሪቱ ለሕዝቡ ስቃይ ምክንያቶች፣ ማትማልዱ ማትጸልዩ፣ በበጎ ስራችሁ በመልካም ሕይወታችሁ አምላካችንን የምታምኑትን የምትዘምሩለትን ጌታ ማሳየት ያቃታችሁ፣ እኛ ሰፈር ካለው ክፋት ይልቅ እናንተ ሰፈር በልጦ፣ እኛ ጋር ካለው መከፋፈል ይልቅ እናንተ ጋር በዝቶ ገዝፎ ጮክ ብሎ ክፉ ስራችሁ ይናገራል፣ ይሰማል። እድል ግን ነበራችሁ ሰጥቷችኋል የምንባልበት ሁኔታ ውስጥ ስለሆነ ያለ ነው። እንድናስተውል እግዚአብሔር ማስተዋልን ይስጠን እና ዮናስ ቆም ብሎ አሰበና እድል እኮ ነው የተሰጠኝ፣ በህይወት ኑር ተባልኩ እኮ ለዚህ ዲዛስተር ለዚህ አደጋ ምክንያት ሆኜ እያለ ቅድም ብያቸዋለሁ፣ ዘመኑ የብሉይ ኪዳን ዘመን ነው። የብሉይ ኪዳን ዘመን ነው። ሰው እንደ ስራው እንደ ድካሙ የሚፈረድበት ጊዜ ነው እንጂ ምህረት ይቅርታ የሚባል ነገር ማለፍ መታለፍ የሚባል የሌለበት ዘመን ነው። ስለዚህ ላደረገው ላስከተለው ችግር እና ጥፋት ተገቢውን ቅጣት ማግኘት የሚገባው ሰው በዕጣ ከተለየም በኋላ ቆም አድርገው እንደገና ኢንተርቪው ያደርጉታል። አይታችኋል። ስለዚህ እግዚአብሔር እድል እየሰጠኝ ነውና ይህን እድል ማበላሸት የለብኝም፣ ማጨንገፍ የለብኝም፣ አሳልፌ መስጠት የለብኝም ብሎ እቅጩን እውነቱን ትክክሉን ይናገራል። እግዚአብሔር ይርዳል። እግዚአብሔር ይርዳል። እግዚአብሔር ቃል በኤርምያስ 47 ላይ ይመስለኛል ቁጥር 16 ወይም 17 ላይ ስለ ፈርዖን ሲናገር ፈርዖንን ይላል፣ ፈርዖንን በተሰጠው ጊዜ የማይጠቀም ጉረኛ ብላችሁ ጥሩት ይላል፣ ብለው ጠሩት ይላል። በተሰጠው እድል የማይጠቀም ምን ጉረኛ። ብዙ እድል ተሰጠ። መጽሐፍ ቅዱስ ጉረኛ የሚል ቃል እንጃ መኖሩን አላነበባችሁ ይሆናል አለ። እና ጉረኛ ነን። አሁን እኛ ጉረኛ ምንባል የሚያስብል የሚያሰኝ ብዙ በጣም ብዙ ሁኔታ አለን እኛ። እና ዮናስ ጋር እንምጣና እድሉን ተጠቀመበት፣ ለመመለስ ተጠቀመበት። በኋላም እንደምታዩት እኔን ወደ ባህር ምን አርጉኝ ጣሉኝ፣ ባህሩ ምን ይሆንላችኋል? ጸጥ ይልላችኋል። የተሰጠውን እድል በአግባቡ ተጠቀመ የምላችሁ ይህንንም በማሰብ ከዚህ በኋላ ማምለጥ የማይቻልበት መደበቅ መሰወር የማይቻልበት ሁኔታ ላይ ስለሆነ ያለሁት ከወደቁ በኋላ መንፈራገጥ ለመላላጥ ነው እንደሚባለው በማህበረሰባችን የወደቁ ሰው የሳትኩ ሰው ከሀዲዴ የወጣው ሰው አሁን መገላበጥ ምን ያደርግልኛል? እውነቱን ልናገርና የሚያደርጉትን ያድርጉኝ፣ ግልጹን ልናገርና የሚያደርጉትን ያድርጉኝ ብሎ እኔ ዕብራዊ ነኝ ግን የሚመጥነኝን የሚገባኝን አላሳየኋችሁም፣ በጣም አዝናለሁ፣ ከከፍታዬ ወርጃለሁ፣ ከትልቅነቴ አንሻለሁ፣ ነቢይ ነበርኩ፣ የእግዚአብሔር አፍ ነበርኩ፣ መክሬ ገስጬ የምመልስ ሰው ነበር፣ ግን የው ራሴ አጥፊ ሆኛለሁ፣ ቂመኛ ሆኛለሁ። በቂም ነው አይደለም እንዴ? በነዘማሶራ ላይ ካለው ቂም የተነሳ ነው ሚሽኑን እጥፍ ያደረገ ወደ ሌላ አቅጣጫ። ስለዚህ እንደዚህ ሆኛለሁ። አሁን ከዚህ በኋላ ማጭበርበር አያስፈልገኝም፣ ዋጋ የከበደ ዋጋ ያስከፍለኛል ብሎ ማንነቱን ተናገረ። ዕብራዊ ሆኖ የጠራ አይሁዳዊ ሆኖ ነቢይ ደግሞ ሆኖ እንደዚህ ማድረግ ለዚህ ችግር ለዚህ አደጋ መንስኤ መሆን አልነበረበትም። ግን ነኝ ብሎ አመነ። በቃ እኔ ነኝ። አሁን ተው፣ ሌላውን ነገር ተው፣ ሌላ ሰው አትጠይቁ፣ ሌላ ሰው ኢንተርቪው አታርጉ፣ አትድከሙ፣ ጊዜም አታጥፉ፣ እኔ ነኝ ችግር ፈጣሪው። ስለዚህ እኔ ወርውሩኝ፣ እኔ ጣሉኝ። ወንድሞች እናቶቼ፣
እኔ ነኝ የሚሉ መሪዎች አገራችን ቢኖሩ አሁን የምታዩት እንግዲህ ሁለት ቤተሰብ ሁለቱም አንድም ቤተሰብ ነን እዚህ ያለ ነው አይደለም ቅድም በመግቢያ እንዳልኩት በጣም ደስ የሚል ጉባኤ ነው በእውነት በጣም ደስ ብሎኛል ይባርካችሁ ለራሳችሁ አጨብጭቡ በእውነት ጌታ ይባርካችሁ በእውነት ዛሬ እንደ በትንሹ መንግስተ ሰማይ ያለው መሰለኝ በእውነት በጌታ ፊት ነው የምነግራችሁ ለምን መንግስተ ሰማይ እንደምታውቁት ከነገር ከቋንቋ ከዘር ከወገን ነው አይደል ስለዚህ የመንግስት ሰማይ ትንሹ ሞዴል ትንሹ ምሳሌ ምናፍቀውም ደግሞ ይሄ ነው በየቦታው ምናልባት ነገር ትንሽ ገለጻ አድርግላችኋለሁ አሁን መዞርበትን አገልግሎት አንዱም ይሄ ነው ይሄንን ማምጣት ነው አሜን ቀድማችሁ ስላደረጋችሁት እግዚአብሔር ይባርካችሁ እግዚአብሔር ሳይለየን ሰው ይለየን ዝም ብሎ ጫጫታ ዝም ብሎ ጩኸት የለየን እናንተ ሰከን ብላችሁ አሰብ አድርጋችሁ እኛ እኮ በጌታ ቤተሰብ ነን አንድ ነን ጌታ ልጆች ነን ፖለቲካው የፈለገውን ይበል እኛ አገባንም አይመለከተንም ሚሽናችን አይደለም ጥሪያችን አይደለም የኛ ጥሪ ወንጌል ነው አንድ ነን አንድ ቤተሰብ ነን አንድ ህዝብ ነን እግዚአብሔር ይሁን አንዴ በትግርኛ እየተዘመረ ሌላ ጊዜ በአማርኛ እየተዘመረ ምናልባት ኦሮምኛም የሚፈልግ ካለ እየተዘመረ ሌላም ካለ እየተዘመረ እኛን ጉራጌም እንዳትረሱ አደራቸውን ሀዲያውም እንዳይረሳ ጉራጌውም እንዳይረሳ ሲዳማም ካለ እንዳይረሳ ብቻ ዋናው ቁም ነገር በቃ እኛ ከነገድ ከዘር ከቋንቋ ከሀገር ከቦታ ሁሉ የተዋጀን በደሙ የተዋጀን የአንድ አባት ልጆች ሴትና ወንድ ልጆቹ ወንድማማች እህትማማች ይህን አስመስክራችኋል ብራቮ ጌታ ይባርካችሁ ቀጥሉ የሆነ ፖለቲሽያን የሆነ አሳሳች መጥቶ ቱስ ቢላችሁ እንዳትቀበሉ እንዳትሰሙ እኛ ገብቶን ነው ያደረግነው በአይምሮ ነው ያደረግነው በመንፈስም ነው ያደረግነው ብላችሁ መልሱ ስለዚህ ወደ ዮናስ እንመለስ ለዚህ አይነት ማስተዋል ውስጥ መጣ የሚመጥነኝን ወደ ጀመርኩት ትንሽ ወቀሳ ይመስል የመንፈስ ቅዱስ ወቀሳ ብላችሁ ሰዱት እኔ ነኝ የሚል ያልኳችሁ እኔ ነኝ የሚል በአገሮቻችን ቢኖር በሁለቱም መሪዎች ቢኖር አሁን ካለንበት ውድቀት ድቀት ጭቅጭቅ ውርፊያ ንትርክ ነገር ፍለጋ አንገባም እርግጠኛ ነኝ መሪዎች እኔ ነኝ ጥፋቱ እኔ ነኝ አጥፊው እኔ ነኝ ምክንያቱ ማለት አይሆንላቸውም እኔ ነኝ ብንል የቤተ ክርስቲያን መሪዎች አገልጋዮች የመድረክ የፑልፒት ሰዎች ዛሬ ቤተ ክርስቲያናት አሲድ እንደፈሰሰበት ጨርቅ ተበጣጥሰው እንደዚህ በየሰፈሩ አይዘሩም ነበረ ምናልባት አጥቢያ ሆኖ በምክክር በጸሎት በራእይ አጥቢያ አድርጎ መውጣት ይቻላል በአንድ ስትራክቸር በአንድ መዋቅር መንፈሳዊ አባቶች ይኖሩን ነበር መካሪዎች ይኖሩን ነበር መንገድ የሚያሳዩን ጋይድ የሚያደርጉን ይኖሩን ነበር እና እንደዚህ በተስተስ ያደርጉን እኔ ነኝ ማለት ስላልሆነላቸው እኔን ጣሉኝ ወደ ባህር ማለት ስላልሆነልን ነው ስለዚህ ዮናስ እኔ ነኝ በጣም ትልቅ ትምህርት ሰጪ ነው ባልና ሚስት ከመለያታቸው ከመፋታቸው በፊት እኔ ነኝ ማለት አይችሉበትም እኔ ነኝ ከምን እኔን ጣሉኝ ከምን ቤቴ ይፍረስ ልጆቼ ይበተኑ እኔም ፈትልሁን ፈትቼ ሌላ ላግባ ወደ ሌላ ልሂድ እና እግዚአብሔር የፈለገውን ያድርገኝ ይፈልግ ይቅጣኝ ይላሉ እኔ ነኝ የሚል በመጥፋቱ ምክንያት እኔ ነኝ የሚል በመጥፋቱ ባይብል ስተዲ ይፈርሳል እኔ ነኝ የሚል በመጥፋቱ ሁሉም ነገር ይፈርሳል እኔ ነኝ አይልም ሰው በተፈጥሮ በጣም ከባድ ዳገት ነው አንድ ምሳሌ እንደው ለአንዳንዶችም ትምህርት ሊሆን ስለሚችል ይመጣልኝ አንድ ጊዜ አንድ ቤተሰብ ድንገት ገባው በሰፈሩ ባይብል ስተዲ ቡድን ነበረንና በቤተክርስቲያን የተደራጀ እና ጨርሼ ሰዓት ጊዜው ምሽት ነው ግን እንደው በቆሜ ሰላም ብያቸው ለብዬ ያላሰብኩት ጣጣ ውስጥ ገባው ባልና ሚስት ተጣልተው ተቋርፈው ደረሱ ከዛ በኋላ የልጅቱ እናት ሕፃን ልጅ ታቅፈው የሆነ ጥግ ላይ ቁጭ ብለዋል ሁሉም ዝም ብሏል በኋላ ምን ሆናችሁ ሰላም አይደለም ሁለቱም ባልና ሚስት ምንም አላለም
እኚህ እናት ብቻ እንዳይሞት ሞታቸውን አረባክ ልጆቹ እንደው ተጣልተው ሊባሉ ነው ሊጋደሉ ነው እባክህ ምከራቸው ተቆጣቸው አሉኝ። ወደ ኮሪደሩ ወስደው እዛ ተመልሼ ብላቸው እነዚህ ባልና ሚስት ብላቸው የገባሁት ወደ ቤታቸው አሁን በዚያ አቆጣጠር 8 PM ማታ እንደምትሉት 2 ሰዓት በእግር ቤት የሚሆን አካባቢ ሰዓት ነው የገባሁት። እስከ እኩለ ሌሊት እስከ ሚድናይት ድረስ እና ሁለቱም እሱ የሚለው እሷ ናት ይላል፣ እሷ የምትለው እሱ ነው። ያልጠቀስኩት ጥቅስ የለም። በየመሃሉ ጸልያለሁ። ማላመጣው ምሳሌ የለም። ያቅሜን ያህል ብታገል እንዲያውም በተነጋገሩ ቁጥር ጭቃ ያዘው መኪና ባረጋችሁት ቁጥር ወደ መሬት ነው የሚገባው አይደለም? የባሰ እየሰመጠ ነው የሚሄደው። በተነጋገሩ ቁጥር ሰዎቹ እየሰመጡ ሄዱ፣ እየተከፋፉ ሄዱ። አንዳንድ የተደበቁ ሚስጥሮችን ሁሉ ማውጣት ጀመሩ። መሰዳደብ ሁሉ ጀመሩ። አማኞች ናቸው ልብ በሉ። እና ማረጋውን ነገር አጣ። ያለሁት ከከተማው ደቡብ ጫፍ ነው። ቤቴ ደግሞ ሰሜን ጫፍ ነው። ከተማ ጫፍና ጫፍ ምንድነው ማረገው? ሞባይል ያለበት ዘመን አለ። ሞባይል የለም ያኔ። ቤተሰብ የት እንዳመሸው ማዕቀም በጣም ጭንቅ ውስጥ ገባሁ። ምን ነው አልገባሁ፣ እግዚአብሔር ሳይመራኝ ነው የመጣሁት እንደዋል። በኋላ ጌታ ሆይ በውስጤ ምን ይሻላል ምን ላድርግ ስለው አሁን እነዚህ ሰዎች ሚስትም ባለም አንተን አንቺ ነሽ ነው የሚባባሉት። እኔ ነኝ ማለት አቅቷቸዋል አይደለም? አዎ በላንተ ብድግ በልና እኔን ማሩኝ እኔን ይቅር በሉኝ ብለህ መሀላቸው ውደቃል። ከዛ ወደ ራሴ ተመለስኩና ምን ቤት ነኝ እኔ? ቢፈልጉ የፈለጉትን ለምን አይሆኑም? እኔን አይመለከተኝም። ለምንድን ነው የምወድቀው? ደግሞ ደጋግሞ ድምፁ አሁን ከዚህ እስር ቤት የምትወጣው አንተ እኔ ነኝ ብለህ ከወደክ ብቻ ይለኛል። እና ትንሽ አሰብ ባረግና እኔ ምን ቤት ነኝ እላለሁ። እኔ ሲዋዛ ነኝ እንዴ? ምን ቤት ነኝ? ምን አገባኝ? እነዚህ የፈለግ ጥጋበኞች ናቸው። እነዚህ በጣም ደግሞ በጣም ከታች ከድህነት የተነሱ ሰዎች ናቸው። በጣም ቡና ቤት ከምትሰራበት የቡና ቤት እንትን ሆና እሱም ደግሞ አንድ ተራ ወታደር ሆኖ ከዚያ ተነስተው ብቻ በሆነ ሁኔታ ህይወታቸው ተለውጠው ሚሊዮነር ሆኗል በምድራዊ ነገር ነው። እና እንዴ ጥጋቡ ነው እነዚህ ሰዎች እንደዚህ ያደረጋቸው። እኔ ድሃ ምስኪኑ መሀላቸው እግራቸው መወድቅበት ምን በወጣኝ ይላል። ደግሞ ያኛው ድምፅ ምን ይላል? በዚህ ሌሊት አንተ ከዚህ ጉድ የምትወጣ ይሄ ካረክ ብቻ ይለኛል። በኋላ አልኩና ብድግ ብዬ እግዚአብሔር ከየት እንዳነሳችሁ አውቃለሁ። በስንት ነገር ውስጥ አሳልፎ ዛሬ ያደረሳችሁ በእውነት እግዚአብሔር ነው። እሱ ጥፋተኛ የለም። አሁን እንደምሰማው ደግሞ አንተም ጥፋተኛ አይደለሁም ነው የምትለው፣ አንቺም ጥፋተኛ። ግን ብቸኛው ጥፋተኛው እኔ ነኝ። እኔን ማሩኝ ብዬ መሀላቸው ስወድቅ ሰውየው እዚህ ቴሌቪዥን ጋር ነው፣ እሷ ደግሞ እዛ ምግብ መመገቢያ መስኮቷ አጠገብ። ሁለቱ ብቻ በሩጫ መጡና ወንድም ታምራት እኔ ነኝ ማለት ጀመሩ። አንተ ምን አደረግህ? አንተ የእግዚአብሔር ሰው እኛ ነን እኔ ነኝ። ተነስ በጌታ እባክህ በእግዚአብሔር አሉ። ታረቁ መጀመሪያ እዛው ድፍት ታረቁ መጀመሪያ። ይኸው እንታረቃለን። ተሳሳሙ። አላየኋችሁ ስትሳሳሙ? ግጥም አድርገው የአንድ ዓመቱን ሳይሆን አይቀርም የተሳሳሙት። በደንብ ተሳሳሙ። አለቀሰች ልጅቷ። ከዛ በኋላ በእውነት እኔም አለቀስኩ። ከዛ በኋላ ተነሳው። በሉ እናንተ ተንበርከኩ፣ ተራቸውን ተንበረከኩ። እጅ ለእጅ ተያያዙ። እጅ ለእጅ ተያዩ። እስኪ ደግሞ አያችሁ እኔ ነኝ ብሎ የሚወድቅ ቢገኝ አገርም ይታረቃል፣ ቤተ ክርስቲያንም ይታረቃል፣ ቤተሰብም ይታረቃል፣ ሰላም ይሆናል። ችግሩ ምንድነው? እኔን ጣሉኝ የሚል የለም። አንተ ውደቅ ነው እንጂ አንቺ ውደቂ ነው እንጂ ባልም ሚስትም እንኳን ቤታቸውን ለማፍረስ ልጆቻቸውን ለመበተን ኑሯቸውን ሀብታቸውን ሁለት ቦታ ለመበተን
ከሀብታምነት ወደ ድህነት ለመምጣት በራሳቸው ላይ ይፈርዷታል እንጂ በምንም አይነት እኔ ነኝ አንዱ ቢል አንዱ አይልም። እንደው እግዚአብሔር የረዳው ልቦና የሰጠው መንፈሱን ያለሰለሰው አንዱ ቢል ሌላኛው አይልም። ወገኖች፣ ወንድሞች፣ እናቶች ዮናስ ምን አለ? እኔን ጣሉኝ፣ እኔ ትክክለኛ ሰው አይደለሁም፣ የነቢይነት ተልእኮዬ ሚሽኔን አልተወጣሁም፣ የዕብራዊነት ማንነቴን ኖሬ አላሳየሁም፣ ከትልቅ ሰው የተገኘው ከትልቅ ዘር የተገኘው ነኝ፣ ግን ያንን ሆኜ አልተገኘሁም። እናንተ አሕዛቦቹ በለጣችሁኝ። በጥፊ ልትሉኝ ሲገባችሁ፣ ገፍታችሁ ውሃ ውስጥ ልትሉኝ ሲገባችሁ ማን አንተ እያላችሁ እንደገና በትዕግስት እንደገና በልብ ስፋት እንደገና በትህትና ጠይቁኛላችሁ። ምናልባት ነቢይነቴን አይታችሁ ነው። ትልቅ ነገር ነው የሆነው። እኔን ጣሉኝ አለ። ዕብራዊ ነኝ ግን አልመጠንኩትም አለ። ስራዬን ደግሞ ከጠየቃችሁ እኔ እግዚአብሔርን ማመልክ ሰው ነኝ። ስራዬ እሱን ማምለክ ነው፣ ግን አልተገኘሁበትም። ዛሬ አምላኬ ሆኜ አልተገኘሁም። አጥፊ ሆኜ ነው የተገኘሁት። አውዳሚ ሆኜ ነው የተገኘሁት። ለችግር ለፈተና ምክንያት መነሻ ሆኜ ነው የተገኘሁት። ይበቃናል። ዮናስን በሚመለከት ወደ ሐሳቤ ወደ ርዕሴ መልሻችሁ አቆመን እንሄዳለን። እኔና እናንተ ከዮናስ በላይ ትልቅ ነን። አላመናችሁም መሰለኝ እንዴ? ምን አገናኝቶን አፍተሮል ብሉይ አዲስ የዕብራውያን ጸሐፊ እንደሚናገር ይበልጣል አይደል የሚለው በዕብራውያን መጽሐፍ። መልእክቱ ምንድን ነው? ከዛኛው ይሄኛው ይበልጣል፣ ከዛኛው ኪዳን ይሄኛው ኪዳን ይበልጣል፣ ከዛኛው ቤተ መቅደስ ይሄኛው ቤተ መቅደስ ይበልጣል አይደል የሚለው። ስለዚህ የኛ ይበልጣል ቃሉ ስለሚለን ነው። በትልቅ ኪዳን ውስጥ ያለን፣ ድንቅ በሆነ የጸጋ ዘመን ውስጥ ያለን፣ በበግ ሳይሆን በኮርማ ሳይሆን በፍየልም በዋኖስም በርግብም ሳይሆን በክርስቶስ ክቡር ንጹሕ ደም የተዋጀን፣ ምድራዊ ከነዓን እንድንወርስ ሳይሆን ሰማያዊቱን ኢየሩሳሌም እንድንወርስ የተጠራ፣ በሕግ ሳይሆን በወንጌል የምንኖር። ሃሌሉያ 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 ሃሌሉያ። በድንጋይ ጽላት የተጻፈ ቃል ሕግ ሳይሆን ያለን እኛ በልብ ጽላት የተጻፈ። እኛ አንበልጥም እንዴ? እንበልጣለን እኮ። በጣም የተሻለ ኪዳን ውስጥ ነው ያለ ነው። እኛ ትልቅ ሰው ነን። እግዚአብሔር ትልቅ አድርጎናል። ወዶ ፈልጎ አድርጎናል። ከምድር አሕዛብ ከኃጢአት ዓለም ከርግማን ሕይወት ኑሮ ከሽሽት ከሚያሳድድ አውሬ ከገደል ከሲኦል ከጨለማ የወጣን እኛ ትልቅ ሕዝብ ነን። እኛ ጨርቅ አይደለም የለበስነው፣ ክርስቶስን ነው የለበስነው። እኛ በውሃ አይደለም የታጠብነው፣ በደም ነው የታጠብነው። እኛ የምድር ምንድነው እሱ ቫዝሊን አይደለም የተቀባነው፣ እኛ የተቀባነው መንፈስ ቅዱስ ነው። እኛ ትልቅ ሕዝብ ነን። በጣም ትልቅ ነን። እኛ ትልቅ አድርጎ ፈጥሮናል። ለትልቅ ዓላማ ጠርቶናል። ክብር ለእግዚአብሔር ይሁን። አሜን። እኛ ከኡር ከባቢሎን አይደለም። እኛ ከነገድ ከቋንቋ ከዓለም ሁሉ ነው የተጠራ ነው። እኛ የተለየነን። በጣም መጽሐፍ ይነግረናል። እናንተ የተለያችሁ ናችሁ ይላል። እናንተ የተለያችሁ ናችሁ፣ ቅዱስ ሕዝብ ናችሁ ይላል። ለርስቱ የተለየ ወገን ናችሁ ይላል። እናንተ የካህናት መንግስት ናችሁ ይላል። የጠራችሁ አምላካችሁ የሚመስለው አምላክ እንደሌለ ሁሉ እናንተን የሚመስል ሕዝብ በምድር ላይ የለም ነው። እናንተ የተለያችሁ ናችሁ። ጥሪያችሁ የተለየ ነው። ተልኳችሁ የተለየ፣ ሚሽናችሁ የተለየ ነው። ስማችሁ የተለየ ነው። ጌታችሁ እምነታችሁ የተለየ ነው። ወንጌላችሁ የተለየ ነው። ተስፋችሁ የተለየ ነው። እናንተ የተለያችሁ ናችሁ።
እናንተ ቅዱስ ሕዝብ ናችሁ ያለን እሱ ነው። ትልቅ ነን እኛ፣ ትልቅ ነን። አይደንቲቲያችን እሱ ነው። ትልቅ አድርጎናል። ትልቁ እግዚአብሔር ትልቅ አድርጎናል። ትልቅ አድርጎናል። አቧራ አይመጥነንም፣ ጭቃ አይመጥነንም፣ ፋንድያ አይመጥነንም። ምንድናቸው እነዚህ አቧራ፣ ጭቃ፣ ፋንድያ የምንላቸው? ውሸት አይመጥነንም እኛ። ስርቆት አይመጥነንም እኛ፣ አይመጥነንም። ቁማር አይመጥነንም፣ መጠጥ አይመጥነንም፣ አልኮል አይመጥነንም፣ ዘፈን አይመጥነንም፣ ዝሙት አይመጥነንም፣ ውሸት አይመጥነንም፣ ክፍፍል አይመጥነንም፣ ዘረኝነት አይመጥነንም። እኛ ከዚያ በላይ ነን። እኛ በጣም ትልቅ ሕዝብ ነን። በጣም የከበርን ሕዝብ ነን። በእግዚአብሔር የተወደድን ነን፣ የተመሰገንን ነን፣ ብዙአን ነን፣ ቅዱሳን ነን። እኛ ትልቅ ሕዝብ ነን። ትልቅ ሕዝብ ነን። በጣም ትልቅ ነን እኛ ወገኖች። ትልቅ ያደረገን ትልቁ እግዚአብሔር ነው። ከእኛ አይደለም፣ ከእኔ አይደለም፣ ከእናንተ አይደለም። ማንም እንዳይመካ ከምን አይደለም? ከስራ አይደለም። ከጠራን ከሱ የተነሳ ትልቅ ሕዝብ ነን። ትልቅ ሰዎች ነን። እዚህ ያለነው ትልልቅ ሰዎች ነን። ብንማልድ ብንጸልይ ሰማይ የሚሰማን፣ አሜን አሜን። ሰማይ የሚሰማን በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ይቅር እላለሁ፣ እሰማለሁ፣ ምድራቸውን እፈውሳለሁ። ፖለቲሽያኖች አይደሉም፣ አቃቢያን ሕጎች አይደሉም፣ ሱፕሪም ኮርት አይደለም፣ ፓርላማው አይደለም፣ ነገስታቱ፣ ፕሬዝዳንቶቹ፣ ፕራይም ሚኒስትሮቹ አይደሉም። ለአገር መድኃኒት እኛ ነን። እኛ ነን። ብንጸልይ ብንበረከክ የሄደ ዝናብ ይመለሳል። የጠነከረ ፀሐይ ግርዶሽ ይሆንለታል፣ ጥላ ይሆንለታል። የደረቀ መሬት ይለሰልሳል። የነጠፈ የደረቀ የተዘጋ ምንጭ ወንዝ ይከፈታል። በእውነት የሚሆነው ነው የምነግራችሁ። ብንበረከክ ብንጸልይ እኛ ሰማይ የሚሰማን ሕዝብ ነን። አሜን አሜን ወገኖች። ፍቅርን፣ አንድነትን ኖረ ነው፣ ይቅር መባባልን ኖረ ነው፣ አድርገ ነው አሳይተን ቢሆን ኖሮ የሚጣሉትን ወንድሞቻችን በፖለቲካ አመለካከታቸው ምክንያት በዘር በወገን በጎሳ ተከፋፍሎ የሚናቀሩ ሕዝባችን ሄደን እንገላግል ነበረ፣ እናስታርቅ ነበረ፣ ወደ አንድነት እናመጣ ነበረ። እኛ ያልነውን ነው እንዴት አድርገን እናገር ሄደን እንዴት አድርገን ማን ይሰማናል? ክፍፍሉ እኛ ጋር አልበለጠም እንዴ? እኛ ጋር ሲመጣ እኮ ክፍፍሉ ጭራም አለው፣ ቀንድም አለው፣ ብዙ ነገር ነው ያለው። እኛ ጋር ሲመጣ በጣም ብዙ ነው የተከፋፈለው። ትናንትና ለነበሩ ጥቂት ወንድሞች አንዳንድ መረጃዎችን የደረስኩበትን ያልሳካፍላቸው ነበር። ጴንጤ የሚባለው ፕሮቴስታንት የሚባለው ሰርክል ወይም ክፍል በአሁኑ ጊዜ በዓለም ደረጃ 47,000 ቤተ እምነት እንዳለው ይነገራል። 47,000 ካቶሊክ አንድ ነው። ትናንት እንደነገርኳችሁ ለነበራችሁ ወገኖች ካቶሊክ አንድ ነው በ2000 ዓመት፣ እስላም አንድ ነው በ1500 ዓመት፣ ኢቨን ኦርቶዶክሶች አንድ ናቸው በ1000 ምናምን ዓመት። እነ ሂንዱ እነ ቡድሃ 3500 3700 ዓመት በምድር ላይ ኖረው አልተከፋፈሉ። ለምን? ከፍተኛ ዲሲፕሊን ውስጣቸው ስላለ፣ መታዘዝ ስላለ፣ መቀባበል ስላለ፣ መሪዎችን መታዘዝ፣ መስማት፣ ማድመጥ ስላለ፣ ሕግ ስላለ፣ የጠበቀ ሕግ ስላለ፣ ደግሞም ትምህርታቸውን ዶክትሪናቸውን እንደ ውሃ ስለሚጠጡት ስለሚያጠጧቸው ንቅንቅ አይሉ ከዛ ቦታ እኔና እናንተ ጋር አንትሽ ተባለብኝ ብለን ጥለን የምንወጣ ሰው አንትሽ ስለተባለ ቸርች ጥሎ ይወጣል? አንትሽ ምን ይጎዳል? ይጎዳል እንዴ? ሺህ ጊዜ አንትሽ ቢል እሱ እንትኑ ካላመኑ አንተ ምን ቸገረ? ምን ቸገረ? ግን ምክንያት ስለምንፈልግ ለመውጣት፣ ለመለየት፣ ለመጣላት፣ ለመጋጨት ምክንያት ስለምንፈልግ ትንሽዬ ምክንያት ቶለሬት ማድረግ እያቃተን፣ ይቅር መባባል እያቃተን፣ ቆም ብለን መወቃቀስ መነጋገር እያቃተን ይሄ የፕሮቴስታንቱ ዓለም ምክንያት ይፈልጋል ተበጥሶ ለመውጣት፣ ምክንያት ይፈልጋል ተለይቶ ለመሄድ፣ ምክንያት ይፈልጋል እዛ ጋር የሆነ ነገር ከፍቶ መርቁልኝ ለማለት የሆነ ስም ለጥፎ። በጣም ያሳዝናል። ይህንን እንዲህ ስንሆን ያዩን ሄደን ታረቁ ብንል ይሰሙናል? የጎሳ መሪዎች ይሰማሉ? ፖለቲሽያኖቹ ይሰሙናል? አይሰሙም። ምንድን ነው የሚሉን? መጀመሪያ እናንተ ታረቁ። እኛ አንታረቅም፣ አንጣላ እንጂ ከተጣለን በኋላ መታረቅ አናውቅበትም። መጣላትና መለያየታችን ብቻም ቢሆን ትንሽ ጥሩ ነበረ። ተለያይተንም አፋችን አያርፍም፣ እንሰዳደባለን ሩቅ ለሩቅ።
አሁን ሶሻል ሚዲያውን ይዩት። ኦርቶዶክስ ከኦርቶዶክስ ጋር ሲጣላ አታዩ። እስላም ከእስላም ጋር ሲወራወር አታዩ። ማን ነው ሶሻል ሚዲያውን የሞላው? ማን ነው? የእኛ ነው። እኛን የሚመስሉ ናቸው። ያቅለሸለሸውን ሁሉ እዛ ላይ የወጣ ይተፋል፣ ያሳፍራል፣ ያሳዝናል፣ አንገት ያስደፋል። ወይኔ ምን ነው የት ልግባ ያሰኛል፣ ያሳፍራል። በቤታችሁ በሰላም ተቀምጣችሁን ታፍራላችሁ። እናንተ አይደላችሁ ግን እናንተን የሚመስሉ ናቸው። እናንተ የምታምኑትን አምላክ ስም የሚጠሩ ናቸው። እናንተ የምታነቡትን ወንጌል የሚያነቡ አንብብ ያለው የሚሉ ናቸው። እዛ ላይ የሚወራወሩት፣ የሚሰዳደቡት፣ የሚጨቃጨቁት። አያሳፍርም ወይ? እኛ ነው የሞላነው ሶሻል። በመልካም ብንሞላው ጥሩ ነበር። በምስክርነታችን በመዝሙራችን ብንሞላው ጥሩ ነበር። ግን ስርቆታችንም እዛ ላይ ነው። ስናመነዝርም እዛ ላይ ይወጣል። ማን ነው የሚያወጣው? እኛው በእኛውን የምንወጣጣው። ያሳዝናል በጣም። ስለዚህ ምን ይሉናል? መጀመሪያ እናንተን ያለወጠ፣ እናንተን ያላሻሻለ፣ እናንተን በአንድነት ማኖር ያልቻለ፣ ያላፋቀራችሁ፣ ያላስታረቃችሁ እኛን ምን ትሉናላችሁ ይሉናል። ያሳፍራል፣ ያሳዝናል በጣም። እኛ ትልቅ ሕዝብ ነበር፣ ይከበርን ነበር። ትልቅ እግዚአብሔር ስለጠራ፣ ትልቁ አምላክ አባታችን ስለሆነ እኛ በጣም ትልቅ ነን፣ በጣም ትልቅ ነን። ግን ያሳዝናል በጣም። እንደ ትንሽ ነው የምንኖረው። ወርደን ታች ነው ያለነው። በጣም ዘግጠን ነው ያለነው። ኮራፕትድ ሆነናል። እግዚአብሔር የሰማይ አምላክ ጣልቃ ይግባ፣ ያስነሳን ከወደቅንበት። አላችሁ ከኔ ጋር ናችሁ ወገኖች? ትንሽ አይከለክልም። በእውነት የእግዚአብሔር ሰው ከሆናችሁ፣ በእውነት መንፈስ ቅዱስ ውስጣችሁ ካለ ይሄን ሰምታችሁ ዛሬ ምሽት እንደው ምን ላድርግ ሳትሉ ታድራላችሁ። በእውነት የጌታ መንፈስ ውስጣችሁ ካለ፣ በእውነት ቦርን አጌን ከሆናችሁ፣ በእውነት በክርስቶስ በትክክል አምናችሁ ዳግም የተወለዳችሁ የነፍሳችሁ በኩራት ያገኛችሁ ሰማይን የምትጠብቁ ከሆናችሁ ይህን ሰምታችሁ ዝም ብላችሁ ሄዳችሁ መተኛት አትችሉም። ምን ላድርግ ሳትሉ፣ ምን ይሻላል ሳትሉ፣ እንነጋገር ይሆን እንዴ? ምን ይሻላል? ልጸልይ ወይስ የሆነ ነገር ልናገር ወጥቼ አደባባይ ላይ ሳትሉ ዝም ብላችሁ ሄዳችሁ ከተኛችሁ ራሳችሁን ጠርጥሩ። ዳግም መወለዳችሁን ጠርጥሩ። የእግዚአብሔር ልጆች መሆናችሁን ጠርጥሩ። ውስጣችሁ ያለው የእግዚአብሔር መንፈስ ይሁን የሰው መንፈስ ጠርጥሩ። በጌታ ሁኑ፣ በራሳችሁ ጠርጥሩ። በጌታ የሆነ ይህን ሰምቶ ዝም አይልም። ቢያንስ በግለሰብ ደረጃ ምን ማድረግ ነበረብኝ፣ ከዚህ በኋላ ምን ላድርግ ይላል። በግለሰብ ደረጃ ምን ላድርግ ይላል። ከዛ ቀጥሎ ከቤተሰቦቹ ጋር ይመካከራል፣ ከወዳጅ ዘመዶቹ ጋር ይነጋገራል። ኧረ ምን ይሻላል ጎበዝ፣ ከዚህ ማጥ እንዴት እንውጣ፣ ከዚህ ክፍፍል እንዴት እንውጣ። አሁን ብዙ መላለሳለሁ ኢትዮጵያ ከዚህ 2 ዓመት ተኩል ወደዚህ ወገኖች፣ ወንጌል የተሰበከላቸው ቤተክርስቲያን በጣም በቅርብ ያሉባቸው የደቡብ ኢትዮጵያ አካባቢ እንደገና ሁለተኛ ዙር ወንጌል ያስፈልገዋል። ሰው የገባበት ማጥ፣ የገባበት ኮራፕሽን፣ የገባበት ኃጢአት ልነግራችሁ አልችልም። ወንጌል እንደገና ኤቢሲዲ ተብሎ መሰበክ ያለበት አካባቢና አገር ሆኖ አይቼዋለሁና ልቤ በጣም እጅግ በጣም ያዝናል። ይሄን ነው የማካፍላችሁ። ምንድን ነው ያልኩት? ምንድን ነው የተካፈልነው? በዚህ ምሽት ምንድን ነው ይዘን የምንሄደው? እኛ ትልቅ ሕዝብ ነን፣ ትልቅ ነን ከምትገምቱት በላይ። እኛ የሆነ ኢትዮጵያዊ አይደለም። እሱ ዲፋይን አያደርገንም። ኤርትራዊነት ዲፋይን አያደርገንም። እኛ ከዚያ በላይ ነን። የብሪቲሽ ፓስፖርት ወስዳችሁ ከሆነ it doesn't define you፣ ዲፋይን አያደርጋችሁም። እናንተ እሱ አይደላችሁም። እኔ ከሱ በላይ ነን። ሌላው ቀርቶ ፕሮቴስታንት ነኝ የምትሉን ከሆነ እንዲያው ከሌላው እንዴት እንለይ ለማለት ካልሆነ በስተቀር እሱ እኔን ዲፋይን አያደርገኝም። እኔ ከዚያ በላይ ነኝ። አባል የሆናችሁበት ቸርች ካለ የዛ ቸርች አባል ነኝ ማለት አዎ ልክ ነው። እንደው ለአንዳንድ ለፍቅር መሰብሰብ ለወንጌል ስራ ሊሰብስ መተናነስ ካልሆነ በስተቀር እኔ እሱ ማለት አይደለሁም። እኔ ከሱ በላይ ነኝ። ዲፋይን አያደርገንም። ሐኪም ነህ ሙያ ነው ሰርተህ ትበላበታለህ። አንተነትህን ግን ዲፋይን አያደርገውም እሱ። አስተማሪ ነህ፣ ፕሮፌሰር ነህ፣ ሌክቸረር ነህ፣ ምንም ሁን ምን በዚህ ምድር ላይ ምንም ሁኚ
አንቺ ማለት እሱ ማለት አይደለም። እሱ ምንድነው መሰላችሁ? በዚህ ምድር ላይ ኮሙኒኬት ለመደረግ just a means of communication ዳቦ ለመብላት እርስ በርስ ለመገናኘት ለመነጋገር የተፈጠረ ነገር ነው እንጂ ከዚያ በላይ ነው። እኛ ትልቅ ነው የወጣን ነን እኛ ራማሃጁላ ቦሳቦዲያ ሃሌሉያ በሉ። እኔ ትልቅ ሰው ነኝ በሉ አንድ ጊዜ በእውነት እኔ ትልቅ ሰው ነኝ በሉ ወገኖች። ምንም አይነት ምድራዊ ነገር እኔን ዲፋይን አያደርገኝም። እኔ አያደርገኝም። የሆነ ጎሳ ስም ብጠራላችሁ፣ የሆነ ብሔር ስም ብጠራላችሁ ሲምፕሊ በስጋ የተገኘሁት ከዛ ነው ለማለት ካልሆነ በስተቀር that's not me አይደለሁም። እኔ እሱ አይደለሁም። የሆነ ዜግነት ብጠራላችሁ እንደው በቃ በዚህ በምድር ያለኝ የት እንደሆነ እንዲሁ አድራሻዬን እንድታውቁ ነው እንጂ it's not me አንተም አይደለህም፣ አንቺም አይደለሽም። አንተ የእግዚአብሔር ነህ። አንተ ሰማያዊ ነህ፣ ሰማያዊ ነሽ። የእግዚአብሔር ልጆች ናችሁ፣ ወንድና ሴት ልጆች ናችሁ። እናንተ ወንጌላውያን ናችሁ፣ እናንተ ነቢያት ናችሁ፣ እናንተ አስተማሪዎች ናችሁ፣ ወንጌል ሰባኪዎች ናችሁ፣ እናንተ ሐዋርያት ናችሁ፣ መልእክተኞች ናችሁ፣ እናንተ የእግዚአብሔር ሰዎች ናችሁ። እናንተ የሰማይ መንግስት ምድራዊ አምባሳደሮች ናችሁ። በምድር ያላችሁ ሰማይ መልእክት የተሸከማችሁ ትልቅ ስም በላያችሁ ላይ ተጻፈ። ኦራማሃጆ ማጋስ ኢየሱስ የሚባል ኢየሱስ ነኝ እያልኩኝ አይደለም፣ ግን ስሙ የአባታችን ግንባራችን ላይ ተጻፈ። ሰይጣን አይቶ ቢደነግጥልን፣ ኃጢአት አይቶ ቢሸሸን፣ ፍለጋ ቢመጣ እንኳን ብቅ ስንል ከደጁ አድራሻ ተሳስቻለሁ ማለት ነው ብሎ የሚመለስልን፣ ምን ረግጣት ምድር ከእግራችን በታች የምትንቀጠቀጥልን። እንደዚህ ነን እኮ አምነነው አውቀነው በዛ ሙላት ልክ መኖር ብንጀምር ለምድር እንከብዳታለን። እኛ ልትሸከመን አትችልም። እንኳን ዝም ብሎ መንገደኛ ሰው ዝም ብሎ እንደፈለገ ሊናገርን ቀርቶ ለምድር እንከብዳታለን። ምክንያቱም እኛ በጣም ትልቅ ነን። ይሄን አለማወቅ በጣም ጎድቶናል። እንደ ተራ ሰው እንድንኖር አድርጎናል። ራሳችን እንደ ተራ ሰው እንድናይ አድርጎናል። ግን እኛ አይደለሁም በሉ አንድ ጊዜ ተራ ሰው አይደለሁም በሉ እስቲ ወገኖች። ተራ ሰው ነኝ፣ ግን ተራ ሰው አይደለሁም። መንገደኛ አይደለሁም፣ መንገድ አላፊ አይደለሁም። ዝም ብሎ ማንም ተነስቶ ምንም ነገር የሚለኝ አይደለሁም። እኔም ተነስቼ ዝም ብዬ የምል አይደለሁም። እኔ የምናገረውን አውቃለሁ፣ ማስበውን አውቃለሁ፣ ምሰራውን፣ መረጠውን፣ መሄድበትን፣ የምገኝበትን ስብሰባ፣ ማካፈልውን፣ የምሰጠውን አጀንዳ ሁሉን ነገር አውቄ አስቤ ገምቼ ለክቼ ነው እንጂ ዝም ብዬ እንዳመጣልኝ አልናገርም። ያገኘሁበት እንጂ ዘርፈት አልልም። ቦታ መርጬ ነው፣ ሰው መርጬ ነው። በሰዎች መካከል በኮሚኒቲው መካከል የምኖረው ለኮሚኒቲው ጥቅም ነው፣ ለህብረተሰቡ ጥቅም ነው፣ በሙያዬ በስራዬ ለመርዳት ነው። ከዚያ ባለፈ ግን ወንጌልን ነግሬ ለማዳን ለማትረፍ ነው እንጂ እኔ ተራ ሰው አይደለሁም። አንድ አይነት አይደለሁም። ተመሳሳይ አይደለሁም። ኧረ አሜን በሉ ከልባችሁ። እኔ እንደዚህ ነኝ በሉ እስቲ ወገኖች። እኔ እንደዚህ ነኝ። ይቺ ምድር መንገዴ ናት፣ እየሄድኩባት ያለ መዳረሻ የሰማይ ነው፣ መንግሥተ ሰማይ። ይቺ ምድር መንገዴ ናት፣ ጎዳናዬ ናት። እኔ መንገደኛ ሰው ነኝ። የሰራሁት ቤት ቢኖር ከድንኳን ለይቼ አላየውም። ቪላም ይሁን ህንጻም ይሁን ማከራየው ተርፎኝም ቢኖር ኢትስ ኦኬ፣ ግን ድንኳን ነው፣ ነገ ቢፈርስ። እኔ በእጅ ያልተሰራ የሰው አይን ያላየው በሰው ልብ ያልታሰበ ጌታ ለሚወዱት ያዘጋጀው ተብሎ የተነገረለት የተጻፈለት ቤት በሰማይ ያለ ሰው ነኝ። በእውነት ዛሬ ልቤ ውስጥ ያለ ሐዘንም ደስታም ከሆነ ደስታ ይሄ ነው። አሁን የምነግራችሁ ነው። እሱ ወደ እናንተ ይጋባ። በእውነት ይሄን ይዛችሁ ሂዱ። በቃ እኔ ተራ ሰው አይደለሁም። ራሴን አሳነስኩ፣ ራሳችን አሳነስን፣ አዋረድን እንጂ እኛ እኮ የከበርን ሕዝብ ነን። ዝም ብለን የምንቀላቀል ድንኳን ባየንበት፣ ዝም ብለን የምንቀላቀል ወንበር ባየንበት አይደለም። መርጠን እነማን ናቸው ብለን። ይሄ ትዕቢት ኩራት ማለት አይደለም።
እኔ ከነሱ በልጣለሁ በሚለው ሴንስ እንዳትወስዱት አደራ። ይህ ሃይማኖት ፉክክር ማለት አይደለም። የጎሳ የዘር የብሔር የቋንቋ ፉክክር ማለት አይደለም። እኔ ከእግዚአብሔር ምርጫ አንፃር ከመዳናችን አንፃር የእግዚአብሔር ልጆች ከመሆናችን አንፃርና ለዚህ ምድር ካለብን ከተሰጠን ተልእኮ ሚሽን አንፃር እኛ የተለየነን እኛ በቃ የተለየነን። ግን ሰዎችን እንወዳለን፣ ዝቅ ብለን እናገለግላለን። ትልቅነታችን ሳንረሳ ኢየሱስ ክርስቶስ ጌታ አምላክ ሆኖ የሰዎችን እግር ለማጠብ ዝቅ እንዳለ ሁሉ እኔም የእሱ ልጅ ነኝ፣ የተለየው ነኝ ከማንም ሰው። ግን ወርጄ እግር አጥባለሁ ብንል ክፋት የለው። መጀመሪያ ግን ራሳችንን እንወቅ፣ ቦታችንን እንወቅ፣ ክብራችንን እንወቅ። አሜን ነው ወይ? ከዚህ በኋላ ትንሽ አይን ተከፍቷል ወገኖቼ፣ ትንሽ የሆነ ነገር በርቶልናል። በዚህ ብርሃን ውስጥ እግዚአብሔር አሳድሮ በሰላም ያምጣል። እግዚአብሔር ይባርካችሁ። እንቀጥላለን። ጸልይና እንቀጥላለን። ነገ ማለቴ ነው። ጌታ በሰላም አሳድሮ ያምጣል። ቀጥላለን። በእውነት ቅድም ፓስተር ሲናገር ነበር። ኮቨንተሪ ማህበር የተወደደች ማህበር በእውነት ደስ ብሎኛል ብያቸዋለሁ። አንድ ነገር ትሆናለች። አሜን። እንዲሁ እንደነበረች አትቀጥልም። አሜን። አትቀጥልም። የቂስን ልጅ ምን ነካው እንደተባለ እነዚህ ሰዎች ሰሞኑን ምን ነካቸው ይባልላቸዋልና ተለወጠ እኮ ተለወጠች እኮ በጣም ተለወጠ። በጣም ዲሲፕሊን እንደሆነ ጨዋ ሆነ፣ ትልቅ ሰው ሆነ፣ አማረባት ይባላል ሰሞኑን። ከዚህ በኋላ በቃ እግዚአብሔር አምላክ ወደ ሰጠን ከፍታ መልሶ ያወጣናል። አሜን። እኛም ወርደን እንደሆነ ሰይጣንም አውርደን ምንም አውርደን እንደሆነ እንደገና ከፍታችንን እንይዛለን። ወደ ከፍታችን እንወጣለን። ይሄ ከፍታ ስላችሁ ይሄ ዘመኑ ነቢያት የሚባለው ይሄ በስጋ ምናምን ማለት አይደለም። በመንፈሳዊ ዓለም በመንፈስ በሰማያዊ ማንነታችን በጥሪያችን በወንጌል ምክንያት የተሰጠን ከፍታ አለ። ከሌላው የተለየ እኛ ከሆነ ሃይማኖቶች ጋር ራሳችንን አናወዳድርም፣ ከጎረቤቶቻችን ጋር አናወዳድርም። ምን እንዴት አድርገው ይደርሱብናል? እኛ እኮ እግዚአብሔር ልጆች ነን። እኛ ግልጽ ነው ነገሩ ወገኖች። የተለየው ነኝ እኔ በቃ በስራ ቦታ የተለየው ነኝ፣ በጉርብትና የተለየው ነኝ። ያላመኑ ዘመዶች ካሉ በቤትም ውስጥ የተለየው ነኝ እኔ። ያን መለየት የተለየ ሰው መሆኔ በግላጩ በህይወቴ በስራዬ መታየት አለበት። ከአሁን በኋላ እሱ ነው የሚሆነው። አሜን አሜን አሜን። አመሰግናለሁ ጌታ ሆይ፣ ክብር ለአንተ ይሁን፣ ምስጋና ውዳሴ። አንተ ነህ ያደረግከን። እኛ የተዋስነው የለም፣ የገዛነው የለም፣ የተበደርነው የለም፣ የወረስነውም የለም። አምላካችን አንተ ነህ የሆነውን ያደረግከን። ይሄን ስም የሰጠህን፣ ይሄን ክብር የሰጠህን፣ ይሄን ቦታ የሰጠህን ክብር ለአንተ ይሁን፣ ክብር ለአንተ ይሁን። Take the